ቢዝነስን ሊያበላሸው የሚችለው ካፒታል ነው፣ ሊያስተካክለው የሚችለው አሰራር ነው። በ100 ብር የተጀመረችው ቢዝነስ ፕላን በ2 ዓመት እንዴት አድርጎ 4,300,000 የሚደርስበትን ይሄን የመጨረሻው ነው 4,385,109 ብር። አንደኛው ቢዝነስ ፕላን በየ3 ወሩ 10% ይወርዳል። አንደኛው ደግሞ 10% ብቻ አይደለም። ሀገር ለመቀየር በነገራችን ላይ መንግስት መሆን አይጠበቅብህም። ችግሩም መፍትሄውም አገራችን ነው ያልነው። ይሄ ፕሮግራም የትኛውም ዓለም ላይ አለ ካላችሁ ጠቁሙኝ። የለም። መጽሐፍ ቅዱስ ላይ የሚበደር ሰው የአበዳሪው ባሪያ ነው የሚለው። እኛ ባሪያ ነን እንዴ? የንግድ ቤት ዋጋ መንግስት ከሚያወጣቸው የንግድ ቤቶች አዋጅ ጋር ተያይዞ አከራዮች ከማከራየት ይልቅ አለማከራየትን እየመረጡ ነው። በዚያ ዙሪያ ገለጻ ቢደረግልን። ሸቀጥ ነው የምሰራው። ከጀመርኩ 10 ዓመት ሆኖኛል። ስራ በጣም እሰራለሁ፣ ግን ነውጥ ሆነብኝ። ደንበኛውን የሚመስል ሰራተኛውን የሚመስል የድርጅት ባለቤት መቼም አያድግም። የዶሮ ዝርያ እንዴት ንምረጥ? የተከተቡና ያልተከተቡ እንዴት እንለያለን? የስንት ቀንስ ዶሮ ብወስድ ይሻላል? 1800 ስራ ኢትዮጵያ ውስጥ በ2 ዓመት ሚሊዮነር የሚያደርግ እልፍ አላፍ ስራ አለ። ከመነሻ ካፒታሏ የምትጀምር ቢዝነስ ፕላን እንጂ ከስራው ባህሪ የሚነሳ ቢዝነስ ፕላን የለም። በቃ ይሄ ፕሮግራም ማለት መንፈሳዊ ይዘት አለው ለኔ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል፣ ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ ከትንሹ ተነስቶ ትልቁን የያዘ ከትንሹ ተነስቶ ለብዙዎች ትልቅነትን ያስተማረ ከትንሽ ተነስቶ ለብዙዎች ምሳሌ የሆነ ታላቁ ወንድማችን እስቲ አንድ ጊዜ ሞቅ አድርጋችሁ። አዎ መለወጥ ትፈልጋለህ? ዘመዴ መለወጥ ከፈለክ ከትንሽ ጀምር፣ አሰራርህን አዘምን በማለት የኢትዮጵያን በአጭር ጊዜ ውስጥ አስገራሚ የኢኮኖሚ ለውጥ ካላቸው ሀገራት ተርታ ለማሰለፍ ዓላማውን አንግበው በበላይ መልቲሚዲያ እያዘጋጀ የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና የሚሰጥልን የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና ዋና አዘጋጅ ጀግናው በላይ ሞርዴን ወደ መድረክ በሞራል ጋብዞልን። ወደ መድረክ እስቲ አንድ ጊዜ አንድ ጊዜ እስቲ። አዎ ሀገር ነው ሲለወጥ። ታዲያስ እንደምን አደራችሁ? ሳምንት እንዴት ነበር? በማንኛውም ቀንና ሰዓት እንዴት አደራችሁ እንላለን። ገና ጠዋት ነው፣ ንጋት ነው፣ ጅማሮ ነው። ምንም አልሰራንም፣ ተኝተናል፣ እየነቃን ነው። ሰው ማንኛውንም ፕሮግራም በማንኛውም ሃይማኖት በማንኛውም ቀን የትም ስንጀምር በምታምኑት ለ1 ደቂቃ የህሊና ጸሎት አድርገን እንጀምር። ሳምንት እንዴት ነበር?
እንግዲህ በእኛ በበላይ መልቲ ሚዲያ ወይም በዚህ በሀገሬ ቴሌቪዥን ላይ የሚተላለፈው የሚሊዮነሮች መንገድ የተሰኘው ይህ ግዙፍና ትልቅ ኢንተርናሽናል ነገር ግን ከናሽናል ሌቭልም ወርዶ በሰፈር እንደዚህ በቀላል የተጀመረው የችግራችን የኋላ ቀርነታችን ዋናነት መፍትሄ በተጨባጭ በማረጋገጥ ይዞ የመጣው ልዩነቱ ሳምንት ሙሉ ሰው ስራውን ይሰራል። በሳምንት አንድ ቀን ስልጠና ይወስዳል። ካልገባው 3 ቀንም ይችላል። ለምሳሌ በሀገሬ ቴሌቪዥን ላይ ዘወትር ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት ፕሮግራሙን ያለማቋረጥ 2 ሰዓት ሙሉ አጀንዳ ይዞ ሪከርድ እያደረገ ሊሆን ይችላል። ካዳመጠ በኋላ መሽቶበት ወይም መብራት መጥፋት ወይም የሆነ ነገር ካቆራረጠ ሮብና ሐሙስ ይደገማል። በላይ መልቲ ሚዲያ ብሎ ዩቲዩብ ላይ ገብቶ ማየት ይችላል ሙሉውን። እንደዚሁም ደግሞ እዚሁ አዲስ አበባ ወሰን ኤምኤስ ህንፃ ላይ 5ኛ ፎቅ መጥተው እንደዚህ ዘወትር እሑድ ከቀኑ 7 ሰዓት ፕሮግራሙ ላይ በአካል ያልገባውን እየጠየቀ ይሳተፋል። ትልቁ ነገር እንግዲህ ይህ ፕሮግራም አይታችሁ ከሆነ ሰዎች ወደ ስራ ከገቡ ወይ ዕድሜ ልካቸውን ስራ ላይ ይቆያሉ። ትምህርት ላይ ከሆነ ትምህርት እስከሚያልቅ ለዓመታት ይቆያል። ይህ ነገር ግን በየተራ ጊዜ መጨረሻ ነው። አንደኛ በየተራ የሆነ ነገር ማዋሃድና አታችመንት ተግባርና እውቀትን ማያያዝ ተቸገርን። አሁን ምንድነው እያደረግን ያለ ነው? ሰው ስልጠና ይሰለጥናል፣ ስራውን ይሰራል። ሳምንት ሙሉ ስራውን ይሰራል፣ በሳምንት አንድ ቀን ስልጠና ይሰለጥናል። በዚህ አይነት ሁኔታ ስናደርገው ከነ እውቀቱ ከነ ኤነርጂው ከነ ክትትሉ አንድ ጋር እውቀትንና ተግባርን መሬት ላይ አውርደን ወደ ገንዘብ፣ ወደ ልማት፣ ወደ እድገት በመቀየር በቀላሉ ለዚህ ነው ይህንን ጥናት ከወሰድን በኋላ ነው ይሄው ምር ሳወራችሁ ዓለምን ዞርን እንጂ ከትዝብት ውጭ የተማርነው የለም። እውቀቱም ትምህርቱም ችግሩም መፍትሄውም አገራችን ነው ያልነው። ይሄ ፕሮግራም የትኛውም ዓለም ላይ አለ ካላችሁ ጠቁሙኝ። የለም። የትኛውም አካባቢ አይደለም፣ የትኛውም ሀገር ላይ የትኛውም ዓለም ላይ እንደዚህ አይነት ፕሮግራሞች አልተለመዱም። ነገር ግን የኛ ደግሞ ባስ ይላል። የኛ ደግሞ ምናልባት አንዳንድ እነቁ ሀገሮች ላይ እንደነ ቱርክ፣ ህንድ፣ ሩሲያ ላይ፣ ቻይና ላይ ምናምን መሳሰለ ቦታ ላይ በየቦታው ትሬኒንግ ሴንተር የሚሉት አለ። የስልጠና ማዕከል የማማከር የስልጠና ማነቃቂያ ሙያ ልምድ ፕራክቲካል አጫጭር ኮርሶች እየቦታው ይሰጣሉና እኛ ሀገር ደግሞ እየቦታው የሚታየው እንግዲህ በተለይ ውጭ ላይ ተለጥፎ የሚታየው ዛሬ ማን ከማን ይገጥማል ነው። ሁሉም ከባህር ማዶ ነው። በየቦታው የተጠመደብን ባህል ይሄ ሆኖ ሳያንሰን በአንድ ጊዜ 100 እና 200 ወጣቶችን ዋጥ አድርጎ ጊዜያቸውን ጭርስ፣ ገንዘባቸውን ጭርስ፣ ሞራላቸውን ግድል የሚያደርጉ ሰፋፊ ጌም ዞኖች ደግሞ ተስፋፉልንና በየቦታው ኦፕን ተደረጉልን። ያ ማሰልጠኛ ነው ወይ? ያ እውቀት ማዕከል ነው ወይ? ኢኮኖሚ ማዕከል ነው ወይ? ስነ ምግባር ማዕከል ነው ወይ? የባህል ማዕከል፣ የእሴት ማዕከል፣ የለውጥ ማዕከል ነው ወይ? መፍትሄ ያመጣል ወይ? አሁን ይሄንን ልንመታ የምንችለው እገሌ እንደዛ አይነት ቢዝነስ አትስራ ብንለው አንሰማም። እኛ እዛ ቦታ ላይ ሄዶ ጊዜውንና ኢኮኖሚውን፣ ሞራሉን፣ እውቀቱን፣ ጤናውን፣ ገንዘቡን፣ ማህበራዊ ህይወቱን የሚያበላሸውን ትውልድ ማዳን እንድንችል ጊዜ ምን ያክል ውድ እንደሆነች በሳምንት አንድ ቀን ይማራል። ከሳምንት እስከ ሳምንት ስራውን ይሰራል። በየወር የደረሰበትን ያሳያል። በ2 ዓመት ሚሊዮነር ይሆናል። ለዚህ ነው ኢትዮጵያ ውስጥ በአሁኑ ሰዓት ሰርቶ ባለሀብት ሚሊዮነር መሆን የባህል ጨዋታ ያክል ቀላል ነው። የሚሊዮነሮች መንገድ ያልነው እናንተ ከ2 ዓመት በኋላ በትክክለኛው መንገድ ሄዳችሁ ተመዝግባችሁ አቴንዳንስ እየሞላችሁ አለማቋረጥ ሰልጥናችሁ የስራችሁ ኢንፎርሜሽናችሁን ልካችሁ በየሳምንት እየሰለጠናችሁ በየወር እድገት እያሳያችሁ ከ2 ዓመት በኋላ ያሻሸብና ኢኮኖሚ ለውጥ ካመጣችሁ በኋላ በየቦታው በሚሊዮን የሚቆጠር እንደዛ አይነት የስልጠና ማዕከል እንዲቋቋም ነው እኛ የምንፈልገው። የዛን ጊዜ አገር እንዴት በቀላል መቀየር እንደሚቻል ታውታ። ሀገር ለመቀየር በነገራችን ላይ መንግስት መሆን አይጠበቅብን። ህዝብን ለመምከር የሃይማኖት አባት መሆን አይጠበቅብን። ወይም ሚሊተሪ ለብሰ መዋጋት መደብደብ አያስፈልግም። ህዝብን ለመቀየር በቃ አድርገውን ወጥተህ ማሳየት ነው። ብር አምጣ ሳትል፣ ደረጃ ሳትጠይቅ፣ ዘርና ቀለም ብሔር ሳትለይ በሁሉም አካባቢ ላይ የተሻለውን ጎበዝና ፈጣን ለውጥ ትንሽ ሌቨሬጅ ሲስተም ነው። በነገራችን ላይ ሰው ማለት ወድቆ ጣቱን ብትይዙት ይነሳል። ሰው ማለት እንደዛ ነው።
በጣም ብዙ ሰው ጨንቆት መንገዱ ጨልሞበት አይዞ የሚለው አቶ መንገድ የሚያሳየው አቶ ሞራል የሚሰጠው አቶ ትንሽ እውቀት የሚያሳየው አቶ ከጎንነን የሚለው ጠፍቶ በጣም ብዙ ሰው ከስራው ከህይወቱ ተቋርጦ ወድቆ ቀርቷል። ሞራሉን የሚደግፍ ሳይሆን ሞራሉን የሚነካ ስለበዛ። ስለዚህ ፕሮግራም ወደዳችሁም ጠላችሁም በየቦታው ሊፈለፈል ይገባል። ብቸኛ መፍትሄ ነው ያልነው ለዚህ ነው። ሰው ለማንኛውም ዛሬ ጥቂት እስኪ ቢዝነስ ፕላኗን እናሳያችሁ። አሁን ላይ ደግሞ ከስንት ነው የሚጀምረው? መጀመሪያ ሲጀምር 100 ብር በስንት ፐርሰንት ነበር የተማራችሁት? የዛን ጊዜ አልነበርኩም የሚል ሰው ካለ በላይ ሚዲያ ብሎ ወደኋላ ቴሌቪዥን ማነው ዩቲዩብ ቻናላችን ላይ በላይ ሚዲያ ብሎ ሰርች በማድረግ ወደኋላ የነበረውን ማየት ይቻላል። 100% ነው እስከዛሬ የነገርናችሁ። አሁን ግን 70% ላይ ደርሷል። አንደኛው ቢዝነስ ፕላን በየ3 ወሩ 10% ይወርዳል። አንደኛው ደግሞ 10% ብቻ አይደለም። እዚህ ጋር ታውታላችሁ እንዴት እየወረደ እንደመጣ ማለት ነው። አሁን ያለነው ከ9 ወር 10ኛው ወር በእኛ ቢዝነስ ፕላን ፕሮግራም የተጀመረበትን ነው የምቆጥርላችሁ። 10ኛው ወር 11 እና 12 የ3 ወር አለ። ከዛ በኋላ አመት ይሞላዋል። ከአመት በኋላ እስከ 12 ወር ይቀጥላል። በደንብ ለመሆኑ አንድ ነገር ብለናቸዋል። አንድ ሰው በእኛ ቢዝነስ ፕላን እንግዲህ ከ100 ብር እስከ 100 ሺህ ብር አለ። ተውት፣ የ500 ብር ይቀመጥ፣ የ1000 ይቀመጥ፣ የ5000፣ 10000፣ 20፣ 30፣ 40፣ 80፣ 100 ምናምን ይቀመጥ። ቢያንስ የ100ዋን እንስራትና በ100 ብር የተጀመረ ቢዝነስ በ2 ዓመት 4 ሚሊዮን ይሆናል ካልክ እንግዲህ በአንድ ዓመቱ 2 ሚሊዮን መግባት አለበት ላላችሁ ሰዎች ሂሳቡ እንዲገባችሁ ነው። አይገባም። በ6 ወር 500 ሺህ መሙላት አለበት ያላችሁ አያስፈልገውም። እንግዲህ በ2 ዓመት 4 ሚሊዮን ከደረሰ በአመት 2 ሚሊዮን መሙላት አለበት ካላችሁ እሱ ትራዲሽናል ቢዝነስ ወይም የዘለማድ ስራ ነው። አይሞላም። በአንድ ዓመት ተኩልም ላይ እንኳን አይደለም ቀርቶ እናንተ እንደምታስቡት አይደለም። በደንብ ሌሎቹም ቢዝነስ ፕላን ግልጽ እንዲልላችሁ ያንዷን እንግዲህ ከመጨረሻ በባለፈ እስከ 1 ዓመት አሳይተናቸዋል። አሁን ግን እስከ 2 ዓመቱ ድረስ እንዴት 4 ሚሊዮን እንደሚገባ እንዴት 10 ሚሊዮን 13 ሚሊዮን 20 ሚሊዮን 40 ሚሊዮን እስከ 80 ሚሊዮን ማሳደግ የምትችሉበትን ካታጎሪ ከፋፍለን ለማየት እንሞክርና ዛሬ ግን የ4 ሚሊዮን 300 ሺህና 13 ሚሊዮን ብቻ እናሳየው። የማን በ100 ብር የተጀመረ ቢዝነስ ፕላን እንዴት ህይወት እንደሚፈጠር እንዴት ቢዝነስ ዴቨሎፕ እንደሚደረግ እንዴት ለመገንባት ቀላል እንደሆነ እንዴት ትምህርት ደረጃ፣ ሰፈር፣ ብድር፣ ድጋፍ፣ ድጎማ፣ መሰደድ፣ ህብረት፣ ወከባ፣ አምልኮ ምንም እንደማያስፈልገው የሚያስፈልገው የኛን ጭንቅላትና ትኩረት ብቻ እንደሆነ በደንብ ውት። እሺ 100 ብር ይላል በ7% እንግዲህ እዚህ ጋር እንደመነሻ ነው 100 ብር እዛ ጋር አይውት ያ 31998 ይላል ከወደ 22 3398 መጨረሻ ላይ አይደለ ቦነሳችን እያያችሁት። ይቺን ሂሳብ በደንብ ተከተሏት። አሁን እኔ ምንም ሳላወራ እንዲገባችሁ የምታዩት ይሄ አንዱ መስመር የአንድ ወር ነው። እሺ አንዱ መስመር የአንድ ወር ነው። እዚህ አንዱ መስመር ላይ ያለውን እስከ ዳሩና 54396 የሚለውን ቁጥር የት ጋገኛችሁት? ተመልሶ ወደ 10ኛው ወር ላይ ያገኛችሁት አይደለ? ማነው 11ኛው ወር ላይ ያገኛችሁት? ከ11ኛው ወር ላይ ይሄንኑ ቁጥር መነሻ ታደርጉና አሁን ግን የኛ ሀገር ቢዝነስ እንዴት ነው? የዛሬ ዓመት ትንሽ እየስቅ ዘንድሮ ግዙፍ፣ የሚቀጥለው ዓመት ላይ ማከፋፈያ፣ የሚቀጥለው ዓመት ላይ ኢምፖርት ኤክስፖርት፣ የሚቀጥለው ዓመት ላይ ኢንዱስትሪ ገንብቶ ነው የምታዩት ነው ወይስ ሁልጊዜ እራሷ ላይ ሁልጊዜ አንደኛ ክፍል? ግልጽ ነው አይደለ እንዴ? አንድ ዓመት ሙሉ አልተማርንም፣ አላየንም፣ አላጠናንም፣ አልሰራንም። ማደግ የለበትም። ሳይንስ እኮ እያሳየን የነበረው ከአንደኛ ክፍል በ12 ዓመት 12ኛ ክፍል በ5 ዓመት ዩኒቨርሲቲ ተገብቶ እንደሚወጣና ስራ እንደሚጀመር ያሳየን። ስራም ስንጀምር አንድ ጊዜ አሁን ምን ይላሉ ብዙዎቹ እንግዲህ ልብ አድርጎ ይኸው
ቆይ 54396 ብር ሁሉንም ይዬ ወደ 11ኛው ወር መጥቼ 54396 ብርን መነሻ ካፒታል አድርጌ የምሰራው ሳልበላ ነው ሳልጠጣ ነው አላጠፋውም ለምትሉ ሰዎች የምትበሉትና የምትጠጡበትና የምታጠፉት ከዚህ ውጪ መሆን አለበት ነው። ከዛ ውጪ መተረፍ አለበት። ሰው ለዚህ ነው ሰርተህ ብላ አትበሉ ምለው እኔ ሰርተህ ተለወጥ ነው የሚባለው። የሰው ልጅ የሥራ ዘመኑን እና አጠቃላይ የእድሜ ዘመኑን ነው በምድር ላይ የሚኖርበት የእድሜ ዘመን ረጅም ነው። የሚሰራባት ውስን ነች። አይታችሁታል። እስከ 78 ዓመት ገና አደገኛ ነገር መለያን ነው። ከዛ በኋላ እስከ 20 ምናምን ዓመት ትምህርት ቤት ነው። ከዛ በኋላ ወጥቶ ነው እንደገና ስራ የሚሰራው። ስራ የሚሰራው ሰው ልጅ በምን ዘመኑ ነው? በጉልምስና አሁን በሚታየው ባዛውንትም መጦሪያው ነው፣ በህፃናትም ማደጊያው ነው፣ በወጣትነትም መማሪያው ነው። አያችሁ። አሁን እኛ የሚገርመን ግን ወይ እየሰራ ወይ እየተማረ ያልሆነ ትውልድ። ስለዚህ ሰው ሰርተህ ብላ አይባልም። እሺ 1/3ኛውን እድሜህን የሥራ ዘመን ነው። ሌላውን ማል ያበላ ነው። ሰርተህ ተለወጥ ነው መባል ያለበት። ሁለት ዕዳ አለብህ። አንድ ለሚመጣው ትውልድ ሌላ ላሳደገ ቤተሰብ ትጦራለህ። ቀጣይ ለሚመጣው ትውልድ ታስቀምጣለህ። አሁን ለራስህ ትበላለህ። ስለዚህ ይችን እድገት እንዳትረሳ። ከባድ የሚባል ነገር የለም። በዚህ በ54396 ብር የተጀመረ ካፒታል ከዛ ምን ይሆናል? በአንድ ወር ስንት አተረፈ? 38077 ብር። በስንት ወር? በአንድ ወር። ስንተኛው ወር ላይ? 11ኛው ወር። አንደኛው ወር ላይ ስንት ነበር ያተረፈው? በወር 100 ብር ነበር ያተረፈው ነበር። ዳዴ ነው። ልምምድ ነው። እሺ አትርሱ። ልምምድ ነው። ህይወት ልምምድ ነው። ተለማመድ። ትላንትና የሚድህ ህፃን አሁን ሲድህ አይተሃል? አሁን ተደግፎ ይሄዳል። ቀጣይ ወርስ ስትመጣ ወልጎድ እያለ ቀጥ ብሎ ይሄዳል። ቀጣይ ስትመጣስ ቀጥ ብሎ ይሄዳል። ቀጣይ ስትመጣስ ሌላ ሰው ለመደገፍ ችሎ ታገኘዋለህ? አታገኘውም? ቢዝነስም እንደዛ ነው መሆን ያለበት። እንዴት ሊሆን ይችላል? እስከ ዛሬ በምታውቁት መንገድ ለመቃወም አትሩጡ። አዲስ አሰራር ነው ይሄ። አዲስ ስራ ሳይሆን አዲስ አሰራር። ከባድ የሚባል ነገር ጭራሽ ለ7 ዓመት ልጅ የ7 ዓመት አዛውንት ይሰራዋል። የተማረም ያልተማረም በትርፍ ጊዜም በሙሉ ጊዜም ሴትም ወንድም የትም መቼም ይሰራል። ስለዚህ ይችን ካራክተር መጫወት አቅቶን ነው እንግዲህ በድህነት ታፍነንና ታምከን በስደት የምናልቀው፣ እርስ በርስ የምንባለው። የጦርነቱ ማገቱ፣ ፍርድ ቤቱ፣ ስደቱ፣ ውሸቱ፣ ራስ ማጥፋቱ፣ መደበሩ፣ በድህነት መኖሩ፣ ይህ ሁሉ ትርምስምስ እንግዲህ ይችን መንገድ ለመከተል ተቸግረ ነው። ስለዚህ በአንድ ወር የመጀመሪያው ወር ላይ 100 ብር ብቻ አትርፍ የተባለ ሰውዬ፣ ሁለተኛው ወር ላይ 200 ብር አትርፍ የተባለ ሰውዬ 11 ወርን ሙሉ ልምምድ ሲያደርግ ቆይቶ ግን አሁን 38077 ብር 11ኛው ወር ላይ ሲደርስ በአንድ ወር ያተርፍና ከነበረው 54396 ብር ጋር 92073 ብር አደረገና ከወጪ ቀሪ ያተረፈውን ነው የምነግራችሁ። ይሄንን ብር ይዞ ወደ 12ኛው ወር መጣ። አያችሁት? መጣና እዚህ 12ኛው ወር ላይ 92473 ብርን ይዞ በአንድ ወር ስንት አተረፈ? 38000 ነው የሚጠበቅብኝ ብለህ እንዳተኛ። የሚቀጥለው ዓመት ላይ ክፍልህ እንደሚያድግ ሁሉ የሚቀጥለው ወር ላይ ፋይናንሻል አቅም ማደግ መቻል አለበት። አየህ፣ ለዚህ ነው መጀመሪያ ልቅ የሆነ ማህበራዊ ህይወትን ገታ አድርገው ያለው እኛ። ስለዚህ አሁን ላይ 38077 ብር ሳይሆን የሚጠበቅብህ ካፒታልህ ወደ 98473 ብር ስላደገ አሁንኛው 12ኛው ወር ላይ 64731 ብር ይጠበቅብሃል። አየህ፣ ወሩን ሙሉ አዲስ እውቀት፣ አዲስ ፍልስፍና፣ አዲስ ስራ፣ አዲስ ደንበኛ፣ አዲስ ንቃት፣ አዲስ እድገት ይዘህ ነው የመጣኸው። 30 ቀኖች ሙሉ እጅ ላይ ተረማምደዋላ። በየቀን አንዳንድ ትንሽ መጨመር፣ አንዳንድ ጡብ፣ በቃ ብዙ አይደለም። ለዚህ ነው ምን አለን? በቀን አንድ ዕቃ እና አንድ ደንበኛ። ለነጋዴዎች አገልግሎትም ቢሆን እንደዛው ነው። ምርትም ቢሆን እርባታም እርሻም ቢሆን በየቀን የማይታደግ ነገር አለ እንዴ? በየቀን ለውጥ ያመጣል። አንድ ዛፍም ቢሆን ከቅጠል ወደ ግንድ፣ ከግንድ ወደ አበባ፣ ከአበባ ወደ ፍሬ ተሸጋግሮ ያድራል አያድርም? እድገት እኮ ነው።
ብቻ ተንከባከበው፣ ኮትኩተው፣ አትጥፋ። ይሄንን ስንደምረው 157,000 አይደለ? 157,204 ብር ይደርስልንና አሁን አንዱን ዓመት አጠቃለልን። ወገኔ ይቺ ብር እዚህ ጋር ከሆነ የምትደርሰው አንድ ዓመት ሞላና በአንድ ዓመት እንደምታዩት ነው 100 ምናምን ሺህ ብር። ስንት ብሩ? 100 ብር። ጥሩ ነው። በእርግጥ 100 ብርን በአንድ ዓመት 100 ምናምን ሺህ ማድረስ አሪፍ ሆኖ ሳለ ያዋጣል፣ ቆንጆ ነው። እንዲህ አይነት ለውጥ የለም፣ ጥሩ። ነገር ግን በ2 ዓመት 4 ሚሊዮን ወይም እስከ 80 ሚሊዮን ያድጋል የተባለው ግን ሳይዋሸን አይቀርም። በ2 ዓመት 4 ሚሊዮን ከደረሰ አሁን አንደኛው ዓመት ላይ 2 ሚሊዮን መድረስ ነበረበት ለምትሉ ተጠራጣሪዎች ግን ዛሬ እስከ 24 ወር ላሳያችሁ ነው። በትንሹ 4 ሚሊዮን እና 13 ሚሊዮን የሚደርስበትን ላሳያችሁ ነው። ቀጣይ ይሄው ራሱ 100 ብር በ2 ዓመት ውስጥ እስከ 40 እስከ 20 እስከ 80 ሚሊዮን የምናሳድግበትን ፐርሰንት አሳያችኋለሁ። እስኪ እንተዛዘም። የት ድረስ ሄደ ነው ለመሆኑ? እንሂድና 12ኛ ወር ላይ ስንደርስ ከ3 ወር በኋላ ስንት ፐርሰንት አደረግነው? ይታያችኋል አይደል? 13ኛ ወር ላይ ኦሬዲ አንደኛው በቃ ያኛውን ዓመት ዘጋን። ኦሬዲ አንድ ዓመት ሞላን። እንግዲህ ሁለተኛው ዓመት ላይ ገባን። ይህን ሂሳብ ተከታተሉ። የ100 ብር ቢዝነስ ፕላን ነው። በ2 ዓመት ከ4 ሚሊዮን በላይ ይሆናል ብለናል። አንድ ዓመት ሙሉ አስቆጥሮ ገና 100 ምናምን ሺህ ነው። ቀጣይ ያለችዋ 12 ወር ፐርሰንቱን ከፈል እናደርግ ይሆን ወይስ ሪሳይክል ሲስተሙ የተለየ ቀመር ኖሮት ይሆን? ሪሳይክል ሲስተሙ ላይ ነው የምንሰራው እንጂ ፐርሰንቱ ይባስ ብሎ ወረደ። 70 የነበረው ስንት አደረግ ነው? 60 ሆነ። ወንድሜ በቀን 2% መስራት ማለት ነው። ከባድ አይደለም። ከባንክ እኮ 20 ምናምን ፐርሰንት ተበድራ የራስህ ሲሆን ነው እንዲህ የምፈረው። እኔ እኮ የሚገርመኝ በሌላ ስንዘወር የምንሰራውና የምንጠነቀቀው የራሳችን ሲሆን የሚደክመን ነገር እኮ ነው። 60% ሆነ። ከ3 ወር በኋላ 77 ለ3 ጊዜ ተጠቅመናል። በእያንዳንዷ ታይም አይታችሁ ከሆነ በየ3 ወር ቢዝነስ ፕላን ዳውን ያደርጋል፣ ይወርዳል። ምኑ? ፐርሰንቱ። ቦነሱስ በተቃራኒው ያድጋል። አየህ፣ እንደዚህ ነው አባቴ። ቆየት እያለ ነገሮች ሁሉ ሀብትህ እያደገ ብራንድ እየገዘፈ ስራ እየቀለለ ነው የሚመጣው። አሁን ካያችሁት 60% ነው። ይህንን 157,204 ብር ይዘን ዳይ ወደሚቀጥለው ሁለተኛው ዓመት ገባን። ሳሉት በደንብ ራሳችሁን አጀስት አድርጉት፣ ጻፉት፣ ለጥፉት። ከዚህ በላይ ገና በና 500 ብር በና 10 ሺህ 50 ሺህ 20 ሺህ ምናምን 100 ሺህ ያላችሁማ ሬዲ። ቢያንስ ግን በዚች በትንሿ ተማሩ። ጥሩ 60% ነው እዚህ ላይ የሚጠበቅብን። በመጀመሪያው ወር ላይ ይሄን 157,204 ብር ይዘን ስንት አተረፍን? 94,322 ብር። በስንት ወር? በአንድ ወር ማትረፍ ቻል። ካፒታል እንደምሩት አጠቃላይ ሲደመር 251,526 ብር። ይሄ ከወጪ ቀሪ የምናመጣው ቦነስ ነው። ከባድ የሚባል ነገር የሌለው። እዚህ ጋር አንድ ነገር ልንገራችሁ። በጣም ጥሩ። ስንት ብር ይዞ ነው 94,000 ያተረፈው? 157,204 ብር። 157,204 ብር ስላለኝ ላጣርጌ ትፍ ብዬ ልቁጠርና አሁንኑ አንተ አንድ ዓመት የለፋበትን ልተውና አሁንን የምጀምራለሁ እንዳንተ 94,000 ማትረፍ እችላለሁ ብሎ ሌላ ሳምበዲ ፍሬሹ ቢዝነስማን ተብዬ ቢመጣ የምር ያተርፋል? ይሄ ካፒታሉ ነው ያተረፈላችሁ እናንተ ወይስ የ12 ወር ልምምድ ነው? እሷን ያዙልኝ። ስለዚህ ምን ትፈልጋላችሁ? በባለፈው አንድ ቤት ስራ ሰጥቻችኋለሁ። ትልቅ ክብደት አንሺ መሆን ከፈለጋችሁ 300 ኪሎን አንስተ ለሰፈሩ ግርምት መፍጠር ከፈለግ እንደሄድ 100 እንዳሞክር ብያለሁ። ትሰበራለህ። እንዲሁም አንድ ስፖርት ሲሰራ እኛ ጋር አንድ ሰው ተሰበረብን አሉ።
ሁሉ በጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። 5 ኪሎ አንሳ። ኧረ ዘወር በል እንዲኔ ቢያንስ የኪሎን ግማሽ 40 ማንሳት አለብኝ እንዳትል፣ ግድ የለም 5 ኪሎ አንሳ። ይኸው ስኬታማ ሰዎች ህፃን ይጫወታሉ። ዝቅ በል 5 ኪሎ በፍጥነት እያነሳ ከዛ በማግስቱ 6 አንሳ። አንድ ዓመት ስንት ቀን ነው? 365 ቀን። በየቀን አንድ ኪሎ ጨምር። 100% ታነሰዋለህ። እንዳፈራ 100% ታነሰዋለህ። በቀን 1 ኪሎ ነው የምትጨምረው። የዛሬው ጡንቻ ሳይረግብና ተለማምዶ 1 ኪሎ ብትጨምር ጭራሽንም አይለይህም። ምንም ሊለይ አይችልም። ለምን? በየቀን ኤክሰርሳይዝ ያለማቋረጥ ነው። 1 ኪሎ 300 ምናምን ኪሎ ታነሳለህ። የነ ፓንዳምን ፊልም ምናምን ከማየት አንተ ራስህ ሌላ የፊልም አክተር ትችላለህ። ተውት 365 ቀን እስከምትደርሱ እኔን አትታገሱኝና ቢያንስ በየወሩ 30 ኪሎ ክብደት ጨምሮ ማንሳትን እስኪ ተለማመዱ እና እውት እንደሄድህ ግን 50 ኪሎ አነሳለሁ ካለ ተሰባብረ ሁለተኛ ወደ ክብደት ቦታ አትመጣም። ስለዚህ የሰውዬ ይሰባበርና 94000 ማተርፍም እዚህ ሀገር የነገርኩ አይተረፍም፣ አይታደግም። እየነገርኩ ምቀኛ ሀገር ነው፣ ከባድ ነው። ውጭ ሲሆን ነጋዴዎች አላግባብ ጥቅም እየያዙ ስግብግብ ነጋዴዎች ከአቅማቸው በላይ ትርፍ እየያዙብን ኑሮውን አሰደዱብን። በየሚዲያው ሲበጠረቅ የነበረ ሰው 1 ወር ንግድ ውስጥ ስታስገባው እዚህ ሀገር ምንም ትርፍ የለውም መነግድ ይላል። ውጭ ሲሆን ነጋዴ አላግባብ አተረፈብን አለ። ንግድ ውስጥ ስታስገባው እዚህ ሀገር አይተረፍን ኪሳራ ነው አለ። የምላስ ካራቲ ባዶ አየር። እናንተ ግን አረ ከዚህ እንድትወጡ ነው የምጮኸው አባቴ። ስለዚህ አንተ ግን በ94322 ብር ጀምረህ ማነው በ157204 ብር ጀምረህ በአንድ ወር ብቻ 94000 ምናምን ብር ልታተርፍ የቻልከው ከ100 ብር ጀምረህ 100 ብር በቀን በወር 100 ብር፣ በሁለት ወር በወር 200 ብር፣ በወር 400 ብር እየተለማመድህ ያመጣኸው ብቃት ነው። እሱንም በየቀን የማሳደግ ታርጌት ስላለ ጊዜህንና ገንዘብህን ትኩረትን ወዴትም ማድረግ አትችልም። ለዚህ ነው እቁብ እየጣልህ ሱቅን ባዶ አታድርግ። እቁብ እየጣልህ ፋብሪካን ባዶ አታድርግ። እቁብ እየጣልህ ደሞዝን ባዶ አታድርግ። እቁብ እየጣልህ ፋርምህን የማኑፋክቸሪንግ በጣም ባዶ አታድርግ። በየቀን አንዳንድ እድገት አምጣ፣ ኢንቨስት አድርግበት ያልነው ለዚህ ነው። ዝም ብለን አይደለም። የቤት ዕቃንም ስንከለክል ቁብን ስንከለክል ዝተት ኮተት ምናምን ይሄ ዝም ብሎ በዛ ያለ ብር ፍለጋ ቅይ የምትሉት ነገር በዛ ያለ ብር እስከምትፈልጉ የእናንተ ስራ ይበዛ ነበረ። አትሸወዱ። ችግሩ በዛ ያለ ብር ብታገኙ ግን አትለወጡበትም። ለምን? ይቺ ሰንሰለት ተበጥሳለች። ይቺ ሂደት ተቋርጣለች። ፕሮፌሽን የሚሆነው ያለማቋረጥ በትኩረት በሂደት ነው። ድርጅታችሁ ራሱን እስከሚችል ሌላ ነገር ላይ ምንም ትኩረት የሚባል አትስጡ የምንለው ለዚህ ነው። ስለዚህ ለማንኛውም ከዚህ በኋላ ሃይላይት ልሂድላችሁ። አካሄዱን በዚህ ካስረዳኋችሁ በኋላ ዳይ 251526 ብር መጣ። ሁለተኛው አሁንም በ65% መጣ። እዚህኛው ወር ላይ ይህንን ካፒታል ሙሉ በሙሉ ወደዚህ መጣ ነው። 251526 ብር አሁንም መነሻ ካፒታል አደረገው። ለሚቀጥለው ወር በአንድ ወር ብቻ 150916 ብር ማትረፍ ቻለ። በአንድ ወር ቦነሱ ብቻ። አሁንም ቀጠለ፣ ደመረ፣ ወደ 400 ምናምን ሺህ አደረገው። ተመልሶ መጣ። ይህንን 400 ምናምን ሺህ መነሻ ካፒታል አደረገው። አሁንም በአንድ ወር ብቻ 241465 ብር ማትረፍ ቻለ። ቀጣይ ወደ 643000 ማድረግ ቻለ። ቁርጥራጩን አላነብላችሁ። ይህንን አሁንም መነሻ ካፒታል አድርጎ ይዞት መጣ። ሪሳይክል ሲስተም ነው ያልናቸው። አሁንም መጣ።
ከዚህ በኋላ ፐርሰንት ጨርስኳል። 3ኛ ወር ይህንንም ይዞት መጣ። በአንድ ወር ብቻ 321 ሺህ ማትረፍ ቻለ። ቀጣይ ያለውን ሽርፍራፊ ሂሳብ ችግር የለውም በቪዲዮውት ወደ 965860 ብር ማድረግ ቻለ። ከዚህ በኋላ ወደ 50% ቦነሱን ዝቅ አደረገ። ምን ነው በ100% አልነበር እንደ የጀመረ ካላችሁኝ 50%ቱ ለኢንቨስትመንት እዚህ ጋር ሲደርስ ብቻውን ይሰራል? አይሰራም። ምን ያስፈልገዋል? እያንዳንዱ ቦታ ላይ ፐርሰንቱ የሚወርደው ሰራተኛ፣ የተለያየ ኢንፎርሜሽን አቀባይ፣ መጓጓዣ፣ ግብር፣ ቫት ልገቡ ትችላላችሁ። ከዛ የቤት ኪራይ ቤቱ ይሰፋል፣ ቅርንጫፍ ትከፍታላችሁ። ተጨማሪ ሌላ ተሽከርካሪ ኤክስትራ ወጪ፣ ለሰራተኛ ደሞዝ ወይም ደግሞ አልባሳት፣ ሬሽን፣ የተለያዩ ነገሮችን ለማቅረብ 50%ን የተለያየ ነገር ታደርጉትና ወር ሙሉ ከሰራችሁበት 50%ቱ ለድርጅቱ ይተርፋል። በአንድ ወር ብቻ አሁን ቦነሱን ብቻ ልንገራችሁ። በአንድ ወር ብቻ ወደ 482 ሺህ በአንድ ወር ብቻ የምታገኙትን ከዛ ካፒታሉን ደምሩት 724 ሺህ ካፒታሉ ወደ 2 ሚሊዮን ምናምን እያደገ ነው። ወደ 40% ይወርዳል። ማነው 869274 ብር። እሺ ይሄም በ40% የሚሰራ ነው። 1,216,983 ብር 30 3 ወር አለ። እሺ ኦሬዲ 24 ወር ነው። አይታችሁታል? 30% በየአንድ 3 ወር ላይ በአንድ ቢዝነስ ፕላን ፐርሰንት ነው የምትሄዱት። በየ3 ወር ነው እየወረደ የሚመጣው። አሁን ይሄኛውን በቀላሉ ላሳያችሁ የፈለግኩት ከዚህ ባጭሩ ያጠናችሁት 13 ሚሊዮን 101,190 ብር የሚደርሰው ይሄ በየ10% ብቻ በየ3 ወር ምን አልኳችሁ? በ3 ወር ስንት ፐርሰንት? 10% ብቻ ታወርዳላችሁ። ምንም በቃ ሌላ ፍልስፍና የለውም። ይህን ቤታችሁ ስገቡ ስሩት። በየ3 ወሩ 10% እየወረዳችሁ የሶስት ወሩ ሪሳይክል ሲስተም ስሩትና ይሄ 13 ሚሊዮን ምናምን ብር ይመጣላችኋል። ይሄ ከላይ ጀምሮ መጀመሪያ ላይ ስንት ነበረ? 100%። ከ3 ወር በኋላ 90%፣ ከ3 ወር በኋላ 80%፣ ከ3 ወር በኋላ 60%፣ ከ3 ወር በኋላ 50፣ ከ3 ወር በኋላ 40 እስከ 30 ድረስ ውረዱ። በየ3 ወሩ 10% ብቻ ቀንሱና የቀረውን ሪሳይክል ሲስተም ፐርሰንቱ በመጣው ሂሳብ ያው ፐርሰንት ስታካፍሉ ምሳሌውን በ30 ለስራ ካላችሁ የምትሰሩት እንግዲህ ይህንን ዳር ላይ የመጣን አማውንት ሲባዛ በ30 ሲካፈል ለ100% ማይችላል ብዬ አላስብም። ለማንኛውም ባይኖርም አይገርምም፣ ብርቅ አይደለም። ስለዚህ ሲባዛ በ30 ሲካፈል ለ100 እያባዛ ከላይ ሲባዛ በ40 ሲካፈል ለ100 ከፍ ስትል 50 30 ላይ 24 ወር ይደርሳል። 30%ን 3 ጊዜ ስትጠቀሙ 21 ዓመት አለቀ። 13 ሚሊዮን ምናምን ይገባል። በነገራችን ላይ ከባድ የሚባል ነገር የለም። ይህንን እንትወውና የ4 ሚሊዮኗን አንድ ያምጫት ነው። የ4 ሚሊዮኗን ላሳያቸው። 70% ነው አይደል? ያኛው ከፍ ይላል አይልም ፐርሰንቱ። ይሄኛውስ ይሄ አነስ፣ ይሄ ደግሞ በሚኒሞ ነው። ይሄ ስፒድ ቀስ አድርገን የምንሄድበት ነው። ይሄ ደግሞ በነገራችን ላይ የ100 ብር ቢዝነስ ፕላን ፍልስፍናን 100% ማስኬድ ከተፈለገ 838 ሚሊዮን ነው የሚደርሰው በ2 ዓመት። እኛ ግን በየ10% ዲስካውንት ነው ቅድም ያሳየናችሁ። 100% የሚባል ነገር የለም ብለን ነው ያሳየናችሁ ማለት ነው። እሺ እዚህ ጋር ስትመጡ 65% ነው። አሁን ላይ 31,998 ብር ልክ ነው። በዛውም እየደረሳችሁ ያሳካችሁ ሰዎች በዚህም እያያችሁ መድረስ ያለበትን ይህ 31,998 ብር የሚቀጥለው ወር ላይ ግን 20,798 ብር ማትረፍ መቻል አለበት። በአንድ ወር የምታዩትን ከፊት ለፊት 52,796 ብር ይደርሳል። ይህንን 52,796 ብር ይዞ
ይመለሳል ወደ 11ኛው ወር ላይ ካፒታል ያደርግና በአንድ ወር ብቻ እላይኛው ላይ 20 ሺህ ነበረ 20 ሺህ ምናምን ነው አይደል? ላይኛው ወር ላይ በአንድ ወር ዲፈረንስ እዚህ ታችኛው ላይ ሲደርስ 11ኛው ወር ላይ ስንት ማትረፍ ቻለ? 34317 ከነ ካፒታሉ ወደ 80 ምናምን ሺህ ገባ። እሺ የሚቀጥለው ወር ላይ ያተረፈው ላሳያችሁ። ያንን ካፒታል ይዞ ወደ መስሪያ በመምጣቱ 56000 የሚቀጥለው ወር ላይ 71000 የሚቀጥለው ወር ላይ ከፊት ያለውን ትርፍ እየተውኩላችሁ ነው ምናምን አለው ሃይላይት እንዲገባቸው 16 ማን ነው 161000 169000 ኔክስት 229000 309000 ቀጣይ ወር ላይ የምታተርፉት ስፒዱ ነው። አስቡት 322000 ቀጣይ ላይ 409000 ከፊት ምናምን ቁራጭ ሻባለ አንደርስታንዲንግ ያክል 519000 525,000 በአንድ ወር ብቻ እንድታተርፈን የሚያዝ እንግዲህ ይሄንን ማለት ነው። አሁን ዝም ብሎ አይደለም እንደ በላይ አትክልትና አስቤዛ አይነት አሁን በሚሊየንስ የሚያንቀሳቅሰው ይሄንን ሲስተም ስለተከተለ ነው። 1500 ብር ነው እንዲያውን 5 ግዙፍ የገበያ ማዕከል ለምን እንሻሻፋለን ለምትሉ ሰዎች ይሄንን ሻክር ሲስተም በመከተል ከባድ የሚባል ነገር የለም። ልንገራቸው ችግሩ ከባድ የሆነባችሁ በአንድ ጊዜ ሄደ 300 ኪሎ አነሻለሁ ያልክለት አከበድከው ራስ 638,685 ብር ይደርስና ጥሩ ይሄን የመጨረሻው ነው 4,385,109 ብር። ይሄ ደግሞ የመጨረሻው ከዚህ በታች የምታሳኩ ሰዎች በሁለት ዓመት የመጨረሻው የሚሊዮነሮች መንገድ የቢዝነስ ፕላን የመጨረሻው አቅር ይሄ ነው። ማለትም የመቶ ብሩ የሚገርማቸው ግን ማለት ነው የታችኛው ቢዝነስ ፕላን በዚህ አይንማ 100,000 ብሩ ቢሊዮን ይገባል የምትሉ ሰዎች የለም። 100,000 ብሩ 4,100,000 ምናምን ላይ ነው የሚመጣው። እዚሁ ዙሪያ ነው። ምን ብለናቸዋል እኛ? መነሻ ካፒታላቸው ይለያይ እንጂ በኋላ ላይ ወደ አንድ ይመጣል ብለናቸዋል አላልናቸው? ወደ አንድ ነው የሚመጣው። እሺ ለምን ካላችሁኝ በትልቅ የጀመረው ሰውዬ በትንሽ የጀመረውን ያክል እየፈጠነ አይመጣም። መጀመሪያ ስለፈጠነ መጀመሪያ በምኑ ነው የፈጠነው? መጀመሪያ ይኸውልህ አሁን በ100,000 ብር ስራ ሲጀምር መጀመሪያው ወር ላይ ስንት ነው አትርፈ የተባልከው? 20,400 ብር 20.4% ማለት ነው። 20,400 ብር በ100 ብር የጀመረውስ 100 ብር ብቻ። ማንኛው ነው አሁን ዘና እያለ የመጣው? ዘና እያለ የመጣው ባለ 100 ብር። ይኸውላችሁ ባለ 500 ስንት ነው አትርፈ የተባለው? ወር ሙሉ 450 ብር አይደል? አያችሁ 450 ብር። ማንኛው ይሻላል አሁን በትልቅ ካፒታል መጀመር ወይስ በትንሽ መጀመር? ፈታ ብሎ ሀብታም ለመሆን መለማመድ በጣም ዋጋ አለው። እኔ 1 ሚሊዮን አለኝ ምን ልስራበት የምትሉ ሰዎች በበላይ ህግ ስትመጡ 1 ሚሊዮን ማነው 900,000 ምንድን ነው? ውድቅ ነው አይደለም? ውድቅ ነው። 900,000 ብሩን እዛው አካውንት ላይ ተወውና ወንድሜ እላለሁ በ100,000 ብር ብቻ ቢዝነስ ጀምር። ይሄን ገጠመኞች ልንገራችሁ። የሚስጥሩ ባለቤቶች ልታዘቡ ቢችሉ ምንም ማድረግ አይቻል። እኛ ጋር መጥቶ እንግዲህ የማይማር ሰው የለም። 500,000 ብር አለኝ ዳቦ ቤት ልጀምር ነው አለኝ። አይደለም ስለ ዳቦ ንገረኝ ስለው በልቼ እንጂ ሰርቼ አላውቅም አለ። በቃ አንተ የምትጀምረው በ5,000 ብር ነው አልኩት። በጣም ተቆጣ። በቃ ለአንተ ሞራል ስል በ100,000 ብር ላማክርህ አልኩት። አይሆንም አለ። ኋላስ ሰፈሩን አልጠቅሰላችሁም እንትና ሰፈር ቢዝነስ የሚያማክሩ አለው ብለዋል እነሱ ጋር በቃ ሄዳለሁ አለኝ። መንገዱን ጨርቅ ያርግልህ አደራ ከስር ግን እንድነግረኝ ለእኔ ማስተማሪያ እንዲሆነኝ አልኩት። እሺ አለኝ። አረ ምን አድርጌ ነው እያለኝ ነው። ከ3 ወር በኋላ መጥቶ ያልከው ነገር አለ ስለው 35% ከስሯል አለ በ3 ወር ውስጥ እንደምንም በልና 100% ድረስ በ3 ወር 30 በየወሩ 10% እያደገ ነው ማለት ነው አይደለ? 10% ምን እያደረገ ነው አይደለ? በቃ 30% ከከሰረ በ3 ወር ውስጥ ጥሩ ለውጥ አለ ማለት ነው። ነውጥ ወደ ታች አንደርግራውንድ። ለምን ስለው የዛን ጊዜ ላወራ የፈለኩት ነገር ራሱ ነገረኝ። እኔ እኮ ላወራ ነበረ። በልተህ እንጂ ሰርተህ የማታውቅ ሰውዬ አትችላቸውም። ከባድ ነው። እኔ አንድ ሰው አዲስ ፕሮጀክት ይጀምርና ማናጀር ፍለጋ ይመጣል።
ማን ነው እሱ ያልቻለውን ማኔጅመንት ማኔጅ የሚያደርገው? ያ ሰውዬ ስለ ቢዝነስ ኮንትሮል ቢያቅ ኖሮ አንተ ድርጅት ምን አመጣው? እሱ ራሱ በአንተ ቁጥጥር ስር ያለ ሰውዬ እኮ እሱ ራሱ እኮ ደመወዝተኛ እሱ ራሱ እኮ በአንተ ጊዜውን እውቀቱን ሸጦ እንጀራ ለመብላት እኮ የተገደደ ሰውዬ ነው እኮ አንተን ድርጅት እንዲመጥቀል ያደርግልህ። ኧረ እባክህ። ለማንኛውም ይችኛዋን አካሄድ ከሄዳችሁ ፐርሰንቱን 65 እና ከ65 በኋላ ስንት እንደሆነ እውት 65 ለ3 ወር ከ3 ወር በኋላ 50 ለ3 ወር ከ3 ወር በኋላ 35 ለ3 ወር ከ3 ወር በኋላ 27 ለ3 ወር 21.5 አለው። መጨረሻ ላይ ግን ያንን ብር ያመጣላቸዋል። ይቺ 5.5ቷን ብቀንሷት ከ4 ሚሊዮን ዳውን ያደርጋል። 0.00 ወይ ብላችሁ እንትን ካላስገባችሁ ማለት ነው። ለማንኛውም እንግዲህ 4 ሚሊዮን ከሞላ 300 ምናምን ሺህ ብሩን ሻይ ቡና ትጋብዙናላችሁ። አሁን እንግዲህ በዚህ ምን ይጀመራል ለምትሉ ሰዎች ተጀምሯልም፣ ለውጥም እየመጣ ነው፣ ወደፊትም ይጀመራል። እኛ ወር ሙሉ ቆይታችሁ የ100 ብር ቢዝነስ ፕላን ወር ሙሉ ቆይቶ 100 ብር ያልናችሁ 100 ብር አትርፌ ምን ልበላ ነው ለምትሉም ብዙ ጊዜ አውርተናል። ሲጀምሩ በትርፍ ሰዓት ነው የሚሰራው። እናንተ ስራችሁን ስሩ። ይችን የተከላቸዋትን ችግር ግን አደራ እንዳረሱ። የቷን? የ100 ብር ቢዝነስ ጫማ ማጽዳት ብትጀምሩ እኮ በአንድ ቀን ብቻ 400 ብር ሰርታችሁ ትውላላችሁ። በአንድ ሰዓት የአንድ ወሩን የቤት ስራ ጨርሳችሁታል። አይታችሁታል። ፎጣና ባል ይዛችሁ መኪና ሞልወል ብትሄዱ እኮ በአንድ ሰዓት የአንድን ወር ቢዝነስ እኮ መልሳችሁታል። እኛ ግን ስንት ጊዜ ሰጠናችሁ? ወር ሙሉ ቆይቶ 100 ብር አትርፉ ነው 200 ብር አድርጉ ነው ካልናችሁ ሲጀመር በቃ ፈታ አብላችሁ እኮ ነው። ጥበቃ ነው ስራ። በቀን እኮ 8 ሰዓት ነው የምትጠብቀው። ከዛ በኋላ እኮ ጠጅ ቤት አይደል የምናገኘው? ጫት አይደል በአቅመ ልክ የምትይዘው? እንዴ የት እንደምትሉ እኮ እናውቃለን። ዛሬ ቀኑ ደበረ አልመሻለኝ ከምትል በወር ሙሉ 100 ብር የምትሰራ የሚቀጥለው ላይ 200 የሚቀጥለው ላይ 400 ይህችን ተከተላት እስኪ የሆነ ወይ ችግኝ ትከል ወይ ካርድ ሽጥ ወይ ጫማ ድረግ ወይ በግዛና አሽከትል። በቃ በትንሽ እኮ ነው የሚጀምረው እኮ። በቃ በግን በሬ ማድረግ በሬን ግመል ወይም ደግሞ ብዙዎች ማድረግ ቀላል እኮ ነው። ስለዚህ ሽርፍራፊ ቅመማ ቅመሞችን ኩንታል ማድረግ ኩንታልን መኪና በመኪናዎችን ብዙ መኪናዎች ማድረግ ትንሽ ነገር ነው። አሁን ደግሞ ለተወሰነ ደቂቃ ለሳምንታት ያክል በተለያየ ማህበራዊ ድረገጻችን በሚሴጅ በደብዳቤ በስልክ በዩቲዩብ በቴሌግራም ፌስቡክ ሊንክዲ በአጠቃላይ ስትልኩት የነበረውን አስተያየት አንድ ሰው ጥያቄያቸውን ሰብስቦ ከዳታ ላይ እዚህ ጋር ወደ እኔ ያቀርባል። ወደ እናንተ ባጫጭር ይመለስላችኋል ማለት ነው። ከዛ በዘለለ ለተወሰነች ደቂቃ ባለሙያውን ጋብዝላችኋለሁ። አንድ ጊዜ የሚያነብላችሁን የእናንተን ወክሎ እዚህ ጋር የሚመጣላችሁን ሰው ሞቅ ባለ ጭብጨባ ወደ መድረክ ተደርጎልኛላችሁ። በዚህ አልመጣም ካለ በደንብ ተቀበሉት። ቸፕ ቸፕ ታዳስ ውድ ታዳሚዎች እና ተመልካቾቻችን በሶሻል ሚዲያ እና በዩቲዩብ በተለያዩ አማራጮች ላይ ሲጠየቁ የነበሩ ጥያቄዎችን በእኔ ጠያቂነት ምክንያት ምላሽ ይሰጥባቸዋል። ከልብ ሆናችሁ አዳምጡ ማለት ነው። ጥያቄ ቁጥር 1 ሸቀጥ ነው የምሰራው። ከጀመርኩ 10 ዓመት ሆኖኛል። ስራ በጣም እሰራለሁ፣ ግን ነውጥ ሆነብኝ። በእርግጥ በ30 ሺህ ብር የተጀመረ አሁን የቤቱን ቁሳቁስና ሸቀጥ ተደምሮ 300 ሺህ ብር ሆኗል። በአንተ ህግ ምን ላይ ነው ያለሁት? ልኬ ንገረኝ። ጥሩ። ያው እንግዲህ በዚህ ቢዝነስ ፕላን ላይ ስንረዳ የነበረው አንዱ በየወር እድገት እያመጣ ማትረፍ ነው። ሌላኛው ግን ትርፉን ቀጣይ የሚሄድና በየወር በተቀመጠው ቢዝነስ ፕላን ልክ ልምምዱ ተጠንቶ በደንብ ቴስት ተደርጎ ስለሆነ የሄደው በአቋራጭና በወቅታዊ በሆነ አጋጣሚ ድንገት የመጣ ብር ከሆነ ጥንቃቄ ማድረግ ወይም ደግሞ በየወር ማድረግ ያለበትን ያክል ካላደገ ቢዝነሱ የሆነ ቫይረስ እንዳለበት የቢዝነስም ቫይረስ አለው። እሺ
እሱን መፈተሽ። ሌላው እንደ ቢዝነስማን እኔ ባልኖር ይሰራል አይሰራም፣ ሲስተሙን አጠገብ ያሉ አጋሮች እያሳየው ነው ወይስ አይደለም። ስለዚህ አንድ ልምዱ፣ ሁለት ትርፉ፣ ሶስት ቀጣይነቱ ላይ የተነጣጠረ ምቹ ሁኔታዎችን ቀድሞ ማስተካከል ማለት ስለሆነ ስለዚህ እዚህ ላይ በደንብ ጥንቃቄ አድርገው በየወር የደረስክበትን ጠያቂያችን ለእኛ ሪፖርት እያደረግከን ነው ወይ? አሁን ያለውን እስከ ዛሬውን አላለም፣ አሁን ያለውን በሲስተሙ መሰረት ከሆነ የተጀመረው በየወር የደረስክበትን ለእኛ እያሳወቅከን ነው ወይ? እሱ ካልሆነ እሱም በደንብ አስተካክለው። እሱ ካለ ደግሞ ድንገት አይጠየቅም። ባሳወቃችሁ ቁጥር ልክ ነው ወይም ልክ አይደለም የሚባል ምላሽ እየደረሳችሁ ያወቃችሁት ነው። ጥያቄ ቁጥር 2 አቶ በላይ ከሰው ድርጅት ተቀጥሬ 3 ዓመት ሰርቻለሁ። ድርጅቱ ላይም ከፍተኛ ለውጥ አሳይቻለሁ። አሁን እኔ ጋር 300 ሺህ ብር አለኝ። በትንሹም ቢሆን አሁን እየሰራሁት ያለውን አይነት ተመሳሳይ ቢዝነስ መጀመር ፈልጌ ነበር። ምን ትለኛለህ ወዳጅ? እባክህን ንገረኝ። ጥሩ። ልክ በዋናነት በነገራችን ላይ ቅጥር ቦታ ላይ የሚሰሩ ሰዎች የምትወስዱት አንድ ነገር አለ። እዛ ጋ በሰው ጊዜ በእናንተ ጊዜ የሌላ ድርጅት እየሰራችሁ ነው። ነገር ግን ደግሞ ጊዜያችሁን ለሰንበዲ ወይም ለድርጅት ወይም ለሆነ ተቋም ሸጣችሁታል። በዛ ውስጥ ሆናችሁ ግን የራሳችሁን ድርጅት የምታልሙ ከሆነ ትልቅ ውጤት ነው። በነገራችን ላይ አሁን እኛ ምንድን ነው ያልነው? ተማሪም ይሁን ተቀጣሪ የራሱ ቢዝነስ ያለው የሚሆን ስራ ፈላጊ ሰው ሙሉ በሙሉ በእኛ ውስጥ መስራት ይችላል ያልነው ባለችው ትርፍ ጊዜና በባከነች ትኩረትና ሰዓት በእኛ ጋር በቀላሉ ቢዝነስ የምገነቡበትን ስለሆነ አሁንም የማወራው ልጁን በትክክለኛው መንገድ ተመዝግቦ አቴንዳንስ እየሞላ ኢንፎርሜሽን መጀመሪያ የስራው አይነት መነሻ ካፒታል ቢዝነስ ፕላኑን አውቆትና ለእኛ በየወሩ እያሳወቀ ከሆነ አሪፍ አካሄድ ነው። ሪል ካነጋገሩ አንጻር ነውም አይደለም ስለሚያምታታ ማለት ነው። ነገር ግን ያ ካልሆነ አሁንም እኛ ሲስተም ውስጥ መግባትና በየወር የደረሱበትን ለማሳወቅ መጀመሪያ በየሳምንት ወር ላይ ለመድረስ መረጃውን ጥንቅቅ አድርጎ መቀበል ማለት ነው። ራዳሩ በጣም ጠቃሚ ነው እኛ እይታ ውስጥ መግባቱ። እኔ በነገራችን ላይ ቅርብ ጊዜ አንድ ሚዲያ ላይ ሳወራው ነበረ ተከታትላችሁ ከሆነና ኬንያና ሶማሌ ቢዝነሱን ለማጥናት ሌላ ሀገሮች ላይ አጥንቼ ኬንያና ሶማሊያ እዚህ ጎረቤት ሀገር ላይ ለመሄድ የፋይናንስ እጥረት ሲገጥመኝ አንድ ፊልም ፕሮዳክሽን ድርጅት ውስጥ በሱ ትራቭል ሄጄ ለማጥናት ፊልም ስራ ውስጥ ገባው ማለት ነው። ስለዚህ እናንተ የምታነግቡትን ሀሳብ በሆነ ድርጅት ውስጥ ሆናችሁ ግን የራሳችሁንም ጥናት ይዛችሁ መምጣት ትችላላችሁ። የሚገርመው አይደለም የሩቅ ምስራቅ የነ ፊንላንድ የነ ሩሲያና የነ ዱባይን ያንጋፋዎቹን ሀገር ቢዝነስ ፕላን እንኳ በራሴ ወጪ ሳይሆን ስሰራበት በነበረ ድርጅት ነው ለቢዝነስ ጥናት ወይም ደግሞ ለልምድ ልውውጥ የሄድኩት ማለት ነው። ነገር ግን እኔ የሄድኩበት ዓላማ ሐውልት ስር ፎቶ መነሳት እስከ ስብሰባ በኋላ ሻይ ቡና ማለት ሳይሆን ከ8 በላይ ፍላሾችን የቀየርኩት እኔ የምፈልጋቸውን ቮይሶችና ቪዲዮዎች መሰብሰብ ነበረ። እንደውም እንደ ዛሬ ትርጉም አፕሊኬሽን ሳይመጣ ስቱዲዮ ነበር ወደ አማርኛ ምን አስተረጉመው እየሄድን ማለት ነው። አያችሁ፣ ህልም ካላችሁ እስቲል በቅጥር ውስጥ እንኳን ሆናችሁ የራሳችሁን ድርጅት አእምሯችሁ ውስጥ ቢውልድ እያደረጋችሁት ነው። ልክ ስትወጡ በቀላሉ ሳትወጡም በቀላሉ መጀመር ይቻላል። ወንድሜ ይችንም በደንብ አንደርስታንድ አድርጋት ማለት ነው። እሺ ጥያቄ ቁጥር 3 ዶሮ እርባታ ነበር የጀመርኩት፣ ግን በአንተ ቀመር ልክ አልሄደልኝም። ምን ላድርግ? በነገራችን ላይ በእኛ ቀመር ልክ የማይሄድላችሁ መጀመሪያ መነሻውን ካገዘባችሁት፣ ሌላ ሙሉ በሙሉ የተቀመጡትን ህጎች ካላከበራችሁ፣ የተቀመጡትን ህጎች ሙሉ በሙሉ አክብራችሁ ቢዝነስ ፕላኑ ትክክል አልመጣ ካላችሁ ብቸኛ ምርጫችሁ የሚሆነው የምትወስዱት እርምጃ ቢዝነስ ፕላናችሁን ማሻሻል ነው። ገዝፎ ከሆነ ዝቅ አድርጋችሁ በአቅማችሁ ልክ እንደፈለጋችሁ እንድትሄዱ። አንዳንድ ጊዜ ወፍራም ሰዎች እንደኔ ሸንቀጥ ያላሉ ማለት ነው አይደል ለመተንፈስ ይቸገራሉ። ለምን ካላችሁኝ ይሄ ዳፍሪያም የሚባለው ከሳምባችን ቀጥሎ አየር ማንቀሳቀሻ ቦታችን በስብና በሆነ ነገር ይወጠር ይሞላና ስለዚህ ምን ይሆናል? ሰው ይጨነቃል ማለት ነው። አንዳንድ ቀጭን ሰዎች ሆዳቸውን ሲስቡት ባዶ ይሆናል። ወፍራም ሰው ሆዱን መሳብ አይችልም። ለምን? ከውስጥ ተሞልቷል ማለት ነው። ስለዚህ እንደዛ እናንተም ካፒታል ያላቅማችሁ የምትጀምሩ ከሆነ ድጋሚ
በዛ ልክ ለማምጣት ትወጣጠራላችሁ፣ ትጨናነቃላችሁ፣ ጊዜው ይጣበባል፣ አትችሉትም ለመቅዘፍ። ስለዚህ ምን አድርጉት? ሰፋ ፈታ ትርፍ ነገር እንዲኖራችሁ እስከምትለማመዱ ጊዜ እንዲሰጣችሁ ቢዝነስ ፕላናችሁን እንደገና በትንሽ ያሻሽሉትና ወደ ሁለተኛ ዙር ላይ ነበራችሁ ወደ ሶስተኛ ዙር የመኖር እድል አላችሁ። መውደቅ ግን አትልመዱ ለማንኛውም። ስለዚህ ወይ ህግና ደንቡን አላከበረም ወይም ደግሞ ካፒታሉን ያላቅሙ አግዝፎታል። ሁለቱም ይፈተሽና መፍትሄ አለው። በዚህ ከሁለት አንዱ ይታከማል ማለት ነው። እሺ ጥያቄ ቁጥር 4 አቶ በላይ ያልገባኝ ነገር የገበያ ትስስር ሲፈጠርልን ከማናውቀው ሰው ጋር ተማምኖ ለመገበያየት በእናንተ በኩል የምታግዙ ነገር እንዴት ነው? ይህንን ነገር በባለፈም ብለናችኋል። ብታቁትም ባታቁትም ማርኬት ላይ ጥንቃቄ። ብሩን አስገባልኝና ቃል ላክልህ፣ አይሰራም። እቃውን ላክልኝና ከዛ ሸጬ እልክልሃለሁ፣ አይሰራም። እቃ ይመጣል በራችሁ ጋር። እቃን ሳትሸጡ እጃችሁ እንደገባ ገንዘብ ይገባል። ገንዘብ ገባ፣ እቃው ወደ መሸጥ ትጀምራላችሁ። ይሄ ነው እውነት ነው እኮ። ይሄንን ለመተማመን ስትሉ በሚሊዮነሮች መንገድ ባጭሩ የግብይት ትስስሩ ምን ይመስላል ነው። የግብይት ትስስሩን ከጀመርነው ቆይተናል። ቢያንስ ኮንታክት በምትሉት ሰው እንኳን ጀምሩ። እንግዲህ እንደ ብዙ ሁሉንም የኛ ሶሻል ሚዲያ ላይ ጥምር መፍጠር ትችላላችሁ ብለናችኋል። እኔ እኮ የሚገርመኝ ሼር የምታደርጉት፣ ፎሎ የምታደርጉት፣ ሰብስክራይብ የምታደርጉት፣ ኮሜንት የምትጽፉበት ሚሊየንስ ሰዎች የምትከተሉት ብዙ ሚዲያዎች አሉ። አንድ ሳንቲም ወይም አንድ ለውጥ ለእናንተ ሊያመጣ የማይችል እኔ አትከተሉ አልላችሁም። የኛ አጠቃላይ ከቴሌግራም ጀምሮ ያስቀመጥናቸው ሶሻል ሚዲያና እንደዚሁም ኦፕሬተር ኮል ሴንተር ቁጭ ያደረግነው የሚሴጅ ማዕከላችን ጭምር የእናንተን ሪሌሽን እኮ ይፈጥራል። እዛ ላይ እኮ በቀላሉ ልምድ መለዋወጥና ማርኬታችሁን፣ አላማችሁን፣ ደረጃችሁን ማስተዋወቅ እኮ ነው። አካባቢያችሁን ከአንድ ሰው ጀምሮ ከሚሊዮነሮች መንገድ ሰጣይ 2 3 4 እኛ ሙሉ ዕቃ ስርጭት እስከምንጀምር ድረስ እናንተ ራሱን የቻለ የኔትወርክ መስፋፋትን ቀጥሉበት። ምናልባት ወደፊት እኛ እውቅናችንን ከጨረስን በኋላ በእያንዳንዳችሁ ሰልጣኝ ላይ የሚሊዮነሮች መንገድ ብራንድና ኮድ እንሰጣለን። በቀላሉ በዛ የምትግባቡበት አፕሊኬሽን ይጫናል፣ ዳታ ይለጠፋል። በዛ አፕ በቀላሉ ትግባባላችሁ። እስከዛ ድረስ ግን እኛን አትጠብቁን። አለ ቴሌግራማችን በላይ ሚዲያ፣ አለ ዩቲዩብ ቻናላችን በላይ ሚዲያ፣ አለ ቲክቶካችን በላይ ሚዲያ፣ አለ ሚሴጃችን 0910808019 ላይ እሱም ላይ እኮ ሀሳባችሁን ስታንጸባርቁ እኛ ሌላ ለሚጠይቁ ፓርትነሮች እኮ አሳልፈን ቢዝነሳችሁን፣ ቦታችሁን፣ አገልግሎታችሁን እየሰጥን ነው። አሁን እየተጠያየቃችሁ ነው። የምር ምን ያክል እየተጠያየቃችሁ ነው? ሶሻል ሚዲያው ላይ አድራሻችሁ ምን ያክል አድራሻ ስታስቀምጡ ኮድ አስቀምጡ ብለናል። አንድ ቀጥታ አድቨርታይዝ ማስታወቂያ እንዲሆን ወደ 10 ቤቱ ቴሌግራም ላይ ላኩ፣ እኛ እንለጥፍላችኋለን። እዛም ላይ ፎሎ የመደራረግ አንድ። ሌላ ደግሞ ኮዳችሁ አንዴ ከተሰጣችሁ በኋላ ለጥፉ ከተባላችሁ እናንተው ፎሎ ማድረግ ትችላላችሁ። አሁን የሚሊዮነሮች መንገድ ሰልጣኞች ቢዝነስ ፕላን ያለውና ህልም ያለው ወደፊት ይችን ሀገር ሊገነባ ራሱ የተሻለ ደረጃ ደርሶ ሻውን ለማስተማር የጣረ ሰው እያለ ምን አለ አገልግሎትና ምርታችሁን ወይም ግብይታችሁን እርስ በርስ ብታደርጉት የተሻለ ነገር ይሟሟቃል አይሟሟቅም? አንደኛ ካሻጥራችሁ በጭቅ ትገበያያላችሁ። ሌላ ሰፖርት ማድረግ ነው፣ ማገዝ ነው፣ ማንቃት ነው። እኛውም ምን አድርገናል? ይህን የተኛውን የሻገተውን ቢዝነስ ተሟሙቆ ተነስቶ ህይወት እንዲፈጥር እዚሁ ራሳችን እርሾ ማድረግ ነው እያልን ነው። ስለዚህ ራሳችሁ ይህን ፕሮግራም የምትከታተሉ በሙሉ ቢያንስ እንኳ የምትተዋወቁ ሰዎች አገልግሎት እየተሰጣጣችሁ ነው ወይ? አሁን ሚሊዮነሮች መንገድ ጋር የሄዳችሁ ጸጉር እየተስተካከላችሁ፣ ከሚሊዮነሮች መንገድ ሰልጣኝ አትክልት እየገዛችሁ ነው ወይ? ከሚሊዮነሮች መንገድ ሰልጣኝ ሸቀጥ እየገዛችሁ፣ ከሚሊዮነሮች መንገድ ሰልጣኝ ጋርመንት ዕቃ እያዘዛችሁ ነው? በሚሊዮነሮች መንገድ ሰልጣኝ ትራንስፖርት አገልግሎት፣ በሚሊዮነሮች መንገድ ሰልጣኝ እያንዳንዱ አገልግሎት ምርትና ሰፖርቲንግ መነቃቃል ልምድ ልውውጥ አላችሁ ወይ? ራሳችሁ እኮ ናችሁ የመጀመሪያውን ነገር ሬዲ ሆናችሁ ማጋጋል ማሟሟቅ ያለባችሁ። እኛ ከቁሶቹ አንዱ ልንሆን እንችላለን። ለማንኛውም አስቡበት። የእኛ ስርጭት ግን በቅርብ ጊዜ ይመጣል። እሺ ጥያቄ ቁጥር 5 አሁን ስራ ላይ ነኝ። በኢመደበኛ ንግድ ላይ እየሰራሁ እገኛለሁ። የስራ ፍላጎቴ በጣም ጎበዝ ነኝ፣ ግን የስራ ትስስር የለኝም። የተወሰነ ደንበኛ አለኝ፣ ግን የምፈልገውን ያክል ብር ለመቆጠብ እጥራለሁ። የምፈልገውን ያክል አይደለም። አቶ በላይ አዎ፣ በነገራችን ላይ የኢመደበኛ ንግድ ላይ ያላችሁ ደግሞ በተለይ ቅርብ ጊዜ ባደረጃችሁ አካል በኩል ጠቅላላ ወደኛ ሳይት ትገባላችሁ። ኢመደበኛ ሁለት አደጋ ነገር አለው። አንደኛው አብዛኞቹ በሳምንት 2 ቀን ነው መንገድ ዘግተው የሚሸጡት ተፈቅዶላቸው። ያው እንግዲህ ምንድነው ያለው ያ የቋንቋና ኮምፒውተር መምህር እኔማ 2 ወር እሰራለሁ 10 ወር እበላለሁ አለ። ማለትም እኛ ሀገር ቋንቋና ኮምፒውተር በክረምት ነው ተማሪ ያለው።
ከዛ በኋላ 10 ወር ለቤት ኪራይና ለመሳሰሉት ነገር ይከፍላል ማለት ነው። ስለዚህ መደበኛም ነጋዴዎች ለ1 ዓመትና ለ2 ዓመት ራሳቸውን እስከምትችሉ ኢኮኖሚ ድጎማ ተብሎ የተለያየ ቦታ የተሰጣቸው አካሎች አሉ። ያ ሰርቶ የመብላት ልምምድን ነው የሚያሳየው። ቶሎ ብላችሁ ከዛ ቦታ ላይ ወደኛ ቢዝነስ ፕላን ነውና መደበኛ ማርኬት ራሳችሁ እንድትገቡ እናሳያቸዋለን። ነገር ግን አሁን ያላችሁበት ቦታ የስንፍናና የድጎማ የስጦታ መለማመጃ ስለሆነ እኔ እንደው መጀመሪያ ሳወራችሁ ከመደበኛ ሊፍት ብላችሁ ሙሉ በሙሉ የኛም ፕሮግራም ተከታተሉት። በእርግጥ ግን በአንድ የውጡ አልልም። አሁን በሳምንት 2 ጊዜ ብቻ የሚሰሩ ሰዎች ልክስ ወደ መደበኛ ማርኬት ብትገቡ አሁን ብዙ ሰዎች አሉ መደበኛ ማርኬት ከገባው መደበኛ ቦታው ቀማለው የሚሉ እንዴ እኔ በሳምንት 2 ቀን ለሚሰራበት ስራ ብዬ 7 ቀን ሙሉ መሰራበት ማንኛው ይበልጣል? ስለዚህ ሙሉ በሙሉ ወደ መደበኛ ማርኬት ነውና ድጎማና ስጦታን ተውት። በእኛ ቢዝነስ ፕላን እየተራባችሁ እየተቸገራችሁ ለትንሽ ቀን ብትቀጥሉ ከተወሰነ ጊዜ በኋላ ለሌላም ሰው ትተርፋላችሁ ማለት ነው። ጥያቄ ቁጥር 6 በላይ እኔ በኮምፒውተር ሳይንስ ተመርቄ ስራ እየፈለኩ ነው እና ቤተሰብ ግብርና ስራ እያሉኝ ነው። የቱ ይሻለኛል? በተመርኩበት ስራ ልፈልግ ወይስ ወደ ግብርናው ልዙር? ምን ትመክረኛለህ? በጣም ጥሩ። በነገራችን ላይ ያው ቢዝነስ አማካሪ አይደለንም፣ ቢዝነስ ፕላነሮች ነን። ግልጽ ነው አይደለ? ማንኛውን ልስራ፣ የቱን ልስራ፣ ወዴት ልስራ ችግር የለውም ጠይቁንም። ግን እኛ እንዲህ አይነት አይደለም የምናወራችሁ። እኛ የምናወራችሁ እንዴት ልስራ ብቻ ነው። የማያዋጣ ሰውና የማያዋጣ ስራ የለም። ሁሉም ሰው ያያያዝ ጉድለት ያዋዋል ጉዳይ ነው ያበላሸው እንጂ የማያዋጣ 1800 ስራ ኢትዮጵያ ውስጥ በ2 ዓመት ሚሊዮነር የሚያደርግ እልፍ አላፍ ስራ አለ። በእኛ ደግሞ 14 አይነት ካታጎሪ የተከፈለ 14 አይነት ቢዝነስ ፕላን አለ። ልብ አድርጉ። ብዙዎቹ 1800 እስከ 1600 1800 ስራ አለ ስንላቸው ለእያንዳንዱ ቢዝነስ ፕላን አለው የሚል ሰው አለ። ቆይ ለመሆኑ ቢዝነስ ፕላን እኛ ያወጣንላቸው ከስራው ወይስ ከካፒታሉ የተነሳ ነው? ከካፒታሉ። ቢዝነስ ፕላን በካፒታል ይወሰናል። ለዛ ነው የካፒታል ሊሚት የተቀመጠው። ካፒታል ከ100 ሺህ ብር በላይ እንዳትጀምሩ ያልናቸው። ቢዝነስን ሊያበላሸው የሚችለው ካፒታል ነው፣ ሊያስተካክለው የሚችለው አሰራር ነው። ይቺ በደንብ እንድትገባቸው። ከመነሻ ካፒታሏ የምትጀምር ቢዝነስ ፕላን እንጂ ከስራው ባህሪ የሚነሳ ቢዝነስ ፕላን የለም። ስራማ እንደየስራው እንዳሰራሩ ነው። ሊዘወር የሚችለው የእናንተን ጊዜ የሚሆን ትርፍ ኢሞሽን ሊያደርግ የሚችለው በደንብ ጉልበትም ወይም ደግሞ ዱካክም የሚሰጣችሁ የካፒታላችሁ ትራንዛክሽን ሲስተም እና አቅም ነው። ስለዚህ እኛ የተነሳ ነው ከካፒታል ነው። ከ100 ብር እስከ 100 ሺህ ብር ብቻ ስለሆነ 14 አይነት ቢዝነስ ፕላን አለችን። ስለዚህ ብቀጠር ይሻላል ወይስ ቢዝነስ ብጀምር ኤሌክትሮኒክስ ይሻላል ወይስ እንዲሁ ሌላ ህንፃ መሳሪያ ሱቅ ብሰራ ይሻላል ወይስ አልባሳት የማኑፋክቸሪንግ ነገር ባመርት ይሻላል ወይስ የእርሻ አግሮ ኢንዱስትሪ ምርቶችን እርባታ ይሻላል ወይስ ማድለብ ዶሮ ይሻለኛል ወይስ ደግሞ እያላችሁ ለምጠይቁን ሰዎች እንትን ይሻላል አንላችሁም። እንዳዳፍኔ ጠንቋይ ማለት ነው አንልም። እኛ ምንም ጀምር ለእኛ ሳውቀን ካፒታሉን ንገረን፣ በዚህ መልክ ስራው ስንልህ ጠብጥበው። ብቻ ግን ስራ ጀምር፣ የመጣልህን አንሳው። ሁሉም ስራ ያዋጣል። የምትጨነቀው ለአሰራሩ እንጂ ለስራው አይደለም። ቀጥይ። ጥያቄ ቁጥር 7 በላይ ደህና ነህ? ፕሮግራሙን እከታተላለሁ ተመችቶኛል እና የከርሰ ምድር ውሃ ከቧንቧ ውሃ ጋር ግንኙነት አለው ይሆን? ያለሁት በረሃ ነው። ከህዝቡ ጋር እንዳልጣላ ንገረኝ። የለም ይሄ ምናልባት አንድን ሰው እንደዚህ ጠይቆኛል። ከርሰ ምድራዎችን የምታወጡበት ሰዓት ላይ አላማውን እወቁት። ከተማ ውስጥ ከሆነ ለምንድን ነው ለሚመለከተው አካል ማሳወቅ ወይ ማስመርመር ሊጠበቅባችሁ ይችል ይሆናል። ከተማ ውስጥ ከሆነ ለምን ብዙ ሰዎች ከተማ ውስጥ የከርሰ ምድር ውሃ ያወጡና ለመጠጥና ለንጽህና መጠበቂያ ሊውል ይችላል። ያ ውሃ እንግዲህ የጨዋማ ወይም ኬሚካላማ ሌላ ይዘት ካለው መጠናት እንዳለበት ይታወቃል። እልል ያለ እልል ያለ በረሃ ላይ ወይም ደግሞ ራሳችሁ ማሳ ውስጥ ከሆነ ደግሞ የምትጠቀሙት ዞሮ ዞሮ ምንም አይነት ነገር ቢሆን ቢጠና ቢታይ ጥሩ ነው አይደለ? ነገር ግን ለማሳየት ለማስጠና ብላችሁ ከድናችሁ ቁጭ እንዳታረጉት፣ ተጠቀሙበት። ለማንኛውም ማሳየቱ መልካም ነው እና ግን
በማሳቸው ወይም በራሳቸው ግቢ ውስጥ ወይም በእርሻ ቦታ ሲሆንና በከተማ ውስጥ ሲሆን አንድ አይደለም። ብዙ ሰዎች የከርሰ ምድሯን አውጥተው ለተለያየ ሬስቶራንቶች ለንጽህና መጠበቂያ ሊሆን ይችላል፣ ለምግብ ማዘጋጃ ሊሆን ይችላል የሚያሰራጩ ካሉ እንደዚህ አይነት ቆንጆ ቢዝነስ ነው። ነገር ግን ማስጠናቱ ጥሩ ነው። ትንሽ ነገር ነው በነገራችን ላይ ለማስጠናት ምንም አይደለም እኮ የሚመለከተው አካል ጋር ሲሄዱ ማሳየት ነው። ከባድ የሚባል ነገር የለውም። በግልም በመንግስት ተቋማት ይቻላል። ስለዚህ እቺ ነገር ብትጠና ጥሩ ነው። እንደ ቧንቧ ግን ሲሪየስ አይደለም። እሺ ሁሉ በእጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። ጥያቄ ቁጥር 8 የምሰራው ሱቅ ነው። ምሳሌ 200 ብር ዕቃ ብሸጥ 5 ብር ይጎድልባቸዋል። ነገ አመጣለሁ ይሉኛል። እሺ እላቸዋለሁ፣ ግን ቶሎ አያመጡልኝም። ምን ላድርግ? በደንብ ብታብራራው። ትንሽ ጎደለኝ አታስለምዱ ብለናል እኛ። እንደውም አንዳንድ ባለዱቤ ነው አይደል? አንዳንድ ባለዱቤ እንደውም ካስለመዳቸዋቸው ባለመብት ነው የሚሆኑት። ባለመብት ጭራሽ እቃውን ተቀብሎ ከጨረሰ በኋላ እኮ ነገ ጻፈው የሚል ሰው አለ። ቆይ አለቃዬ ነው ደንበኛዬ፣ የምን ትእዛዝ ነው እንዴ? በዚህ ልክ ራሳችሁን ቢዝነሳችሁን በባለፈው አውርቼዋለሁ። ጎበዝ ነጋዴ ማን ይመስላል? ራሱን። ደንበኛውን አይመስልም። አገልግሎት ሰጭም እንደው አምራችም እንደዛው ነው። ደንበኛውን የሚመስል ሰራተኛውን የሚመስል የድርጅት ባለቤት መቼም አያድግም። የሚመስለው ራሱን ነው። ከዛስ ሰራተኞችም እንደራሱ ጎበዝ ይሆናሉ፣ ነጋዴዎችም እንደራሱ ጠንቃቃና ጎበዝ ይሆናሉ። 5 ብር ከጎደለህ እኮ እቃውን ማጉደል ይቻላል አይደል እንዴ? አንተ ያተረፍከው 2 ብር ሊሆን ይችላል። 5 ብር ጻፈው። እሺ ያን 5 ብር ልመዘግብ ነው? አጀንዳ ልገልጽ ነው? ወይስ ችግሬ ለማስታወሳለሁ ብለህ ያን ሁሉ አእምሮ ውስጥ ልተበትብ ነው? በዛ ላይ አብዛኛው ሰው ኑሮ ውድነቱ አናቱን አጥዞታል። ከፍያለሁ ነው የሚለኝ። ገበያ ውስጥ ይገባና የተለያየ ነገር ገዝቶ ሲመለስ ዳር ብርጥ እያለ ይላል። 6ቱንም ኪሱን ይፈትሻል። ያያይና ሂሳብ ሲሰራ ልክ ነው። አልጣልኩም በቃ እንዲህ ይችን ያ ሁሉ ብር እንደዚህ የሚል አካል ሰጥቻለሁ ነው የሚል ግጥም አድርጎ ምሩ ሰጥቻለሁ። እኛ በፊት ሱቃችን ላይ የጠርሙስ ለስላሳ እንሸጥ ነበረ። ወይ ይሄ ጎረቤት ነው፣ ወይ እሷ ቅርብ ዘመድ፣ ወይ እሷ አድናቂያችን ነች፣ ወይ እሱማ ሸም ነው እያልን እንሰጥና 4 ጠርሙስ አለዘን እንከባበር አምጥቼ መልሻለሁ። አላመጡም እኮ አረ ሞክሩት፣ ቤት ምንም የለም። ሌላ ቀን አልጋው ስራ አገኙት በአቧራ ጠገብ ብሎ ይዘው ይመጣሉ። ስድብ ጠግበናል እኮ የዚያን ቀን ባንሰጥስ። ሌላ ቀን ሲመጡ ወይ ለጠርሙስ 10 ብር አለው። ዛሬማ 25 ብርም አስይዙ፣ ከዛም በላይ ሊሆን ይችላል። እግዚአብሔር ይመስገን 5 ዓመት የገነባው ድርጅት አሁን አልኖርም የለውም፣ ግን ገበያ ያመጣል። ማጥናት አይጠበቅብኝም። ስለዚህ 10 ብር ለጠርሙስ እንላቸው እንዴት ያው ነው። ዞሮ ዞሮ ብንሰጣቸውም ጠርሙስን አስቀርተው ስለሚገላመጡን ብራችንን ያስይዙና እየተሳደቡ ይግዙን። ምን ችግር አለው? ስለዚህ ገና መጀመሪያ እቃቸውን ቀልጠፍ አድርጋቸው ሂሳብ ስሩና ሂሳብ በሉ። እቃ ከመስጠታቸው በፊት እኮ አምጣው ሲሏቸው አንዴ ክፈለ ብዬ ነው ትንሽ ቸኩዬ ነው። እስኪኛ ማርኬት ሄድ እቃ ተመዝኖ አቀብለኝ ስትለው መጀመሪያ ሂሳብ አቀብል። ይሄ እንዳልጠፋ ነው እንዴ? ሰው አታውቁም ለካ። እኔ እኮ ስንት ማወቅ እኮ አያስፈልገውም። ግብይት እኮ ነው አባቴ። ለምን ያጎት ልጅ አይሆንም? እየመጣው ሊገዛ እንጂ ዝምድና ሊጠይቃል። ዝምድናማ ቤት ነው። እሱም ከ2 ዓመት በኋላ እንገናኝ ብላችኋል አይደል? አብዛኛው ሰው ጊዜና የገንዘብ ነፃነቱን ሰውራውን ስራ ቦታ ትኩረቱን አድርጓል። ሰው ለማንኛውም 5 ብር ጎደለ 2 ብር ጎደለ ስላችሁ የምከለክሏቸው ሰዎች ለ3 ለ4 ቀን እናንተ ጋር አይመጡም፣ ያኮርፋሉ። እንደውም የሚገዙ ከፊት ለፊቱ ሱቅ ነው።
ወይም ደግሞ አገልግሎት የሚጠቀሙት በእናንተ ቅርብ ካለ ነው። እና እንግዲህ ከዛ አካባቢ ላይ ሊገለገሉ ይችላሉ። ከተወሰነ ቀን በኋላ አንድ ቀን ደግሞ እሱ ሲከለክላቸው ወደ እናንተ ይመጣሉ። እንግዲህ እነሱን ማምጣትና መውሰድ ሳይሆን ስራችሁ እናንተ መነገር ነው። ሌላው ጉዳይ ግድ የላችሁም። ዱቤ የወሰደ ሰው ነግሬያቸዋለሁ እኔ ሽራፊውን ሙሉ ብር በያዘ ቀን እናንተ ጋር ይመጣል። እናንተ በዱቤ ትደበደባላችሁ፣ ብር ሲኖረው ሌላ ቦታ ይገዛል። ማለትም ይጎልበታል። ይኸውልህ የ50 ብር ዕቃ ሊገዛ 50 ብር ይዞ ወጣ። አንተ ጋር ለመምጣት 5 ብር አለው 45 ብር ሲጎድል አይ ቆይ ይጎልብኛል ከግሌ ጋር ገዝቼ ልሂድ ካሽ ገዛ ሄደ። አሁንም በየቀን ጻፈው ማለት ይደብረዋል። አንተ ጋር አይመጣም። ቻው ደህና ወንዱ ቤት ስለሰጠኸኝ ድጋሚ ካንተ አልገዛም። እሺ ቀጥይ። ጥያቄ ቁጥር 9 ሰላማችሁ ይብዛ፣ እንዴት ናችሁ? ስልጠናውን እየተከታተልኩ ነው። ህትመት በ1000 ብር ይጀመራል ብለህናል። ምን አይነት ህትመት ነው ቢብራራልኝ? ህትመት በ1000 ብር ይጀመራል ብቻ አይደለም፣ ማተሚያ ማሽን ሁሉ ማምረት ይቻላል። 1000 ብር ወደ 100 ሺህ ብር ወደ ሚሊየን ስለሚያድግ ግልጽ ነው አይደለ? ብያለሁ እኮ አንዱ በባለፈ ምንድን ነው ያለው? ከ100 ሺህ ብር በላይ እንዳትጀምሩ፣ ወደዛው ደግሞ ለማኑፋክቸሪንግ ማነው ለአግሮ ኢንዱስትሪ እንቅስቃሴ ትራክተር በትራክተር ረሱ በበሬ የቀረ ባህል ነው አልከን ሲል ምንድን ነው ያልኩት? እና ታዲያ 100 ሺህ ብር ሲያድግ ትራክተር ይግዛ እንጂ ይችላል አይችልም? 100 ሺህ ብር ትራክተር መግዛት አሁን በ100 ሺህ ብር የጀመሩ ሰው የ10ኛው ብር ላይ ትራክተር መግዛት ይችላሉ አይችሉም? ለእንደነ ደረጃ አይነት አጨብጭቡላቸው። ይችላሉ። ድብና አድርገን የምትችለው አባቴ። እኛ ምንድን ነው ያልነው? በቆሎ እሸት የምትሸጥ መንገድ ላይ የምግብ ኮምፕሌክስ ፋብሪካ ማቋቋም ትችላለሽ አክስቴ እኮ ነው ያልኳት። ስለዚህ 10 እምቡጥ የገዛችበትን ይዘው መጥቶ መስሎ ነው አይደለም። እሱን በእኛ ቢዝነስ ፕላን ቴክኒካሊ አሳድግ ብቀጥ። ጥያቄ ቁጥር 10 ሰላም እንዴትና እንዴት አለህልኝ? አቶ በላይ ሰላምህ ይብዛልኝ። ወደ ጥያቄ ልግባ። አንደኛ የምሰራው ስራ ወርሃዊ ቅጥር፣ አንዳንዴ ደግሞ የግል ስራ ማለቴ የንግድ የእርሻ ስራ እሰራለሁ፣ ግን ለውጥ የለም። ሁለተኛ ገቢ የሚገኝበትን ቢዝነስ አውቀውና አቅም ያንሰኛል፣ ለመጀመር ምን ማድረግ አለብኝ? ሶስተኛ አንድ ቢዝነስ እንደው አቅሙ ቢኖረኝ ለመጀመር ተከራይቼ ብሰራውስ ብዬ አስባለሁ። እዚህ ላይስ ምን ትለኛለህ? ጥሩ። ይሄ አቅም የት ውስጥ ነው? ኪስ ወይስ የጭንቅላት? ብዙ ሰው አሁን የራስ ምታት አይደለም የሚፈራው፣ የኪስ ምታት ነው። የኪስ ምታት እኮ በአንተ ይሞላል። የራስ ምታት ግን የግድ ትሄዳለህ። የት? ሐኪም ቤት። ስለዚህ አቅም ያለው ራስ ውስጥ ነው። በቃ አቅም ከራስ ውስጥ ነው። አቅም አነሰኝ የሚባል ነገር ካለ አእምሯችሁን አቅም የትም የለም። ባንክ ቤት እንዳትሄድ፣ የትም ቦታ እንዳትሄዱ። አቅም ሲያንሳችሁ ግባ እዚህ ውስጥ። ስትፈጠር ገና ሙሉ የዓለም ኤነርጂ እዚህ ውስጥ ተከቷል፣ አንተ ውስጥ ማለት ነው። እዚህ ውስጥ ገባ ብለህ እኮ መፈለሰፍ ነው። በ100 ብርም በ1000 ብርም በአቅም ቅድም ምንድን ነው ያልኳችሁ እኔ ማሳካት ሲያስቸግራችሁ ቢዝነስ ፕላናችሁን አነስ አድርጉትና አሻሽሉት። ከዚያ ቶሎ ቶሎ ተለማመዱ። ታዲያ እንዲህ ስታው እንዳያል። ቆይ እኔ የምለው አስፓልት የሚሻገር ሰው ወክ እያደረገ ነው ፈጠን ብሎ ስልክ እያወራ ነው ስልኩን በእጁ ይዞ ህልም ውስጥ ሆኖ ነው ወይስ ከራሱ ጋር? አያችሁት? ለምን ምን ላይ ስላለ ተሽከርካሪ ከዛና ከዚህ ሊመጣና ሊገጨው ስለሚችል። አሁን እኛ ድህነት እንደ ጉድ እየበረረ ነው አይደለም በፊታችንና በኋላችን። ስለዚህ ችላ ስንል ይገጨናል አይገጨንም? ስለዚህ ቢዝነስ ጀምራችሁ ችላ የምትሉ ሰዎች እንዳይገጫችሁ ኮንሽንሱና በመብረር ሁኔታ ነው። አሁን ድህነትን የመሻገር ዜብራ ላይ ናችሁ እናንተ። ክንንንንን መሮጥ ነው በቃ ሌላ ምንም አትይ። ከዛ አቅሙ ከወር ይመጣል። ስልጠናው ከሳምንት ይመጣል። አቅሙ ስልጠናውና ፕሮግራሙ ጋር ነው። ቀጥይ። ጥያቄ ቁጥር 11 ሰላም በእናንተና በመሰሎች ላይ ይሁን። ወንድሜ በላይ ጥያቄ ነበረኝ። የምኖረው በአፋር ሎጊያ ነው። የምሰራው ለቢያጆ ነው። ከግለሰቡ ጋር እኩል ነው። ቋሚ ገቢ የለኝም። በዛ ላይ ጫትና ሲጋራ እጠቀማለሁ። ከነዚህ እንዴት ልውጣ? ምን ላድርግ? የሚገርመው እኮ አገልግሎት በባለፈም ብያቸዋለሁ። እንዲሁም በዓለም አቀፍ ደረጃ አንደኛ ቢዝነስ አገልግሎት ላይቫጆ አገልግሎት ነው አይደለም? አገልግሎት እኮ ነው። በጣም ቆንጆ ቢዝነስ ላይ ነው ያለው። በአንድ ቀን የሚሰራው እርግጠኛ ነኝ ለእኛ ቢዝነስ ፕላን መጀመሪያ ይበቃዋል።
ላይቪያጆ ቆንጆ ቢዝነስ ያመጣል። ወንድሜ በቅርብ ጊዜ የራስህ ላይቪያጆ እንዲኖር የራስህም ከሆነ ሌላ ወይ ዘመናዊ እንዲኖር የኛ ቢዝነስ ፕላን ሪሳይክል ሲስተም ካፒታል ዋናያትና ለማሳደግ በየሳምንት ስልጠናው ውስጥ የተቀመጡትን ህጎች ማክበር ብቻ ነው። በጣም ሲምፕል ነው። ሌላ ጫትና ሲጋራ የሚያክል አደገኛ ቦምብ ኪሱና ጉንጩ ውስጥ ከያዘ ፍንዳታውስ እንዴት አድርጎ ነው ሰላሙን የሚሰጠው? ገንዘቡስ እንዴት አድርጎ ነው ሊጠራቀምስ ሊያድግስ? በየቀን ክች አንድ ብሩን፣ ሁለት ኮንፊደንሱን፣ ሶስት ሜጁን፣ አራት ፋይና ማነው ጤናውን እንዴት አድርጎ ነው? እዚህ ደም ያለ አግባብ ሰርኩሌት እያደረገ ነው በሚያላምጠው። እዚህ በሚያጨሰው ሳምባው እየተጨነቀ ነው። እንደገና ሞራል የሚባለው ነገር ዱካክ ነው። ተስፋ የወደፊት ራሱ ይሄ ሰውዬ እኮ በየቀን ብር የሚሰጥ ሳይሆን ብር የሚበላ ኢቲኤም ገጥሟል ጭንቅላቱ ላይ። ከባድ ነው። በነገራችን ላይ ከሱስ ለመውጣት 48 ደቂቃ እኮ በቂ ነው። 48 ሰዓት ሩቅ ነው እንዴ? ሰው እንዴት ለ48 ሰዓት 48 ዓመት አዝሎ ይኖራል? በጣም ቀላል እኮ ተውትና ማለት ነው። ሰው ጥይትን ያክል ነገር ጦር ሜዳ ተጋፍጦ ምን ያክል መጀገንን ሰንቆ ይሄዳል። ሰው እንዴት ራሱ እጅ ላይ ያለውን ነገር መጀገንና ማስወገድ ያቅተዋል? አይደል እንዴ? እስኪ ሰርከስ የሚሰሩ ሰዎች ዋቸው የስንት ቀን ትኩረትና ልምምድ ነው እንደዛ በአየር ላይ ተገለባብተው በአንድ እግራቸው ተመልሰው አየር ላይ የሚቆሙት። ሰው የዛን ያክል ነገር አጥንቶና ትኩረት አድርጎ አፕላይ ሲያደርገው እንዴት አንተ ኪስ ያለውን ነገር ራስን ሞቲቬት አድርገህ ማስወገድ እንዴት እጅ ላይ። በነገራችን ላይ በሱስ የሱስ ባህሪያ የሆናችሁ ሰዎች 48 ሰዓት የቤት ስራ ብቻ ነው። በቃ ይጨልምብሃል፣ ይዶክክብሃል፣ ያጦዛል፣ ያዞርሃል። አዎ በቃ በሽተኛ ነህ አሉ፣ አልጋ ይዛል። ለስንት ቀን? 48 ሰዓት። ከዛ በኋላ ሙሉ በሙሉ ጤናማ ነህ። ያለዛማ ብትገዘትም ብትወገርም ከባድ ነው። ነገር ግን ሂሳብ ውስጥ አስገባው። አረ ተውት እናንተ፣ በጣም ከባድ ነገር ነው። አትራክሽን አለው ምናምን ከመጨስ ማጨስ የሚል ሰው አለ። የምራውን የሚያጨስ ሰው እየጨሰ ነው እያጨሰ ለምን ነው ወሻሻለ? እሺ ቀጥል። ስለዚህ ተው አይመጥንም፣ ሞታል፣ ውጣ ዛሬው። እሺ ጥያቄ ቁጥር 12 ሰላም ጤና ይስጥልኝ። ያለሁት ክፍለ ሀገር ነው። በብዛት ጤፍና ስንዴ ከአትክልትና ፍራፍሬ፣ ሎሚ፣ ሽንኩርት ይመረታል። በእነዚህ ምርቶች ላይ ስራ ለመጀመር ፈልጌ ነበር። የገበያ ትስስር ቢፈጠርልኝ፣ መነሻ ካፒታል 50 ሺህ ብር ይኖረኛል። ምክር ብትሰጡኝ። በጣም ጥሩ። ይኖረኛል ሳይሆን 50 ሺህ ብርን በሶስተኛው ዙር ሬጂስተር አድርግበት፣ ተመዝገብና የስራ ኢንፎርሜሽንን በአጠቃላይ ላክ። ነገር ግን መመዝገብና በየሳምንት አቴንዳንስ መሙላት፣ 2 ሰዓት ሙሉ እኛን ስልጠና መከታተል። ቀጥልበት። የግብይት ትስስር አጠገባችሁ ካለ ሰው ሲጀምር፣ ነገር ግን የኛ ደግሞ እየገዘፈ እናንተ ጋር ይደርሳል። ዋናው ነገር ግን መሰረታዊ ነገሮችን ከኛ ማወቅ ይቀድማል። መጀመሪያ ጥያቄ እናመሰግናለን። በቀስቀስ ስልጠና ውስጥ ታዳምጥ ይመለሳል። ሌላ ጥያቄ ቁጥር 13 አጀንዳ ሆኖ ገለጻ ቢደረግልን የምንፈልገው ስለ ኪራይ ቤቶችና ንግድ ፍቃድ ቢሆን። ምክንያቱም የንግድ ቤት ዋጋ መንግስት ከሚያወጣቸው የንግድ ቤቶች አዋጅ ጋር ተያይዞ አከራዮች ከማከራየት ይልቅ አለማከራየትን እየመረጡ ነው። በዚያ ዙሪያ ገለጻ ቢደረግልን። አያችሁ፣ ይህ ሰውዬ ህግ ስንትን እያወራ ነው? ከባድ ጥያቄ ነው አይደለ? ህግ ስንት ላይ ነው እጅ አውጥቶ የሚነግረኝ? እንዴ ጠፋችሁ? እሺ እዛ ህግ 4 ተባለ። ህግ 4 ላይ ነው ያወራ ነው። ቀድመን ይሄንን ነው። ዓለም ተከረባባች ነች፣ ፖሊሲም ተከረባባች ነው። ወደ ስራ ስገቡ እናንተ ባሰባችሁት ልክ ልትሄዱ ስታስቡ የሳላችሁትና የጠረጋችሁ መንገድ ተቆርጧል። ጽናትን ከጉንዳን እንማር። መንገድ ቢዘጋባቸው ይበታተናሉ። የተበታተኑት ግን ተለዋጭ መንገድ ፍለጋ እንጂ ተስፋ ቆርጠው አይደለም። ከተወሰነ ደቂቃ በኋላ ስትመጡ ተገናኝተው መንገዳቸውን ቀጥለዋል። በምጣት ዘመንና በምድረ በዳ ዘመን ጉንዳን ዘር ጉንዳን ቤት ተገኘች አሉ ብሎ አባቴ አንድ ቀን አወራኝ። እንደ ቀልድ እየሳቀው አዳመጥኩት። እኔ ግን እየተማርኩ ነበረ። ያለምንም ማቋረጥ ያለምንም መተው ያከማቸችውን ማለት ነው። አያችሁ፣ እውነት ነው። አሁን በየጊዜው የሚወጣ ፖሊሲ፣ በየጊዜው የሚሰማ የሚታይ አስቸጋይና ዘግናኝና ሰቅጣጭ ነገር ሁሉ ከሰላም እጦት ጋር ተያይዞ አዎ ሞራል የሚሰብርና አርፈ ቁጭ እንድትል የሚያስደርግ ይመስላል፣ ግን አያስደርግም። እኔም ማወራችሁ አያስደርግም። ለምን ካላችሁኝ የሰው ልጅ የመፍትሄ ባለቤት ነው። ነገር ግን እኔ የምለው ማለት ነው ምንም ነገር ይፈጠር የኛ ሀሳብ ሰውየው የሚሰራበትን መንገድ ነው የምናሳየው። እሺ
ጥያቄ ቁጥር 14 አቶ በላይ እድሜና ጤና ይስጥህ። በእጅጉ ስለምታስፈልገን እኔ መቀሌ ውስጥ ነኝ። 140 ካሬ ቦታ አለችኝ። እኛ አካባቢ ደግሞ ከፍተኛ የውሃ ችግር ስላለ ውሃ አውጥቼ ለማህበረሰቡ ብሸጥ ሚሊዮነር እንደምሆን ይታየኛል። ግን እንዴት ላውጣ? መኖሪያ ቤት ውስጥስ ውሃ አውጥቶ መሸጥ ይፈቀድ ይሆን? የምታግዘን ነገርስ አለ? ይቻላልም፣ ይበረታታልም፣ ይደገፋልም። ታዲያ አላበረታቱኝም አልደገፉኝም ብለህ ቁጭ እንዳትል ወንድሜ። ቅድም እኔ እንዳልኳቸው ብቻ ነው። በቃ የተወሰነ በሙያውና በዘርፉ ላይ ያሉ ሰዎችን ምንድነው ላደርግ የሚገባኝ? ቆፍሩልኝ፣ አውጡልኝ፣ ገንዘብ ስጡኝ፣ ማሽን አንጡ ለማለት አይደለም። ምናልባት የተሻለ ያክል ውሃውን ቀድሞ ለማጥናትና ቴስት ለማስደረግና መታከም ወይ መጣራት ካለበት እንዲታይ ምንም ላያስፈልገው ሙሉ ደግሞ ይችላል። ሀሳቡ የተሻለ ነው። አካባቢንም ራስንም የሚደጉ ማለት ነው። ቀጥልበት። እንደዚህ አይነትን ሰው ቀጥታ መስመርም ላይ እየደወሉ እንዲያዋሩን እንፈቅዳለን። እሺ። ጥያቄ ቁጥር 15 እኔ የመንግስት ሰራተኛ ነኝ። ስልጠናውን እየተከታተልኩ ነው። አንደኛ ዙር አሳክቻለሁ። ቀጣይ ሙሉ ጊዜን መጠቀም ስላለብኝ ምን ላድርግ? ተጨንቄያለሁ። የመንግስት ስራውን ለመተው ወስኛለሁ። እስኪ የሆነ ነገር በለኝ። በነገራችን ላይ የመንግስት የሚሆን የግል ቅጥር ቦታ ከመተዋችሁ በፊት ስተውት የሚቀበላችሁን ቢዝነስ መጀመሪያ ያላችሁበትን ስራ ሳትጎዱና ሳታጓድሉ ኃላፊነታችሁን እዛ እየጨረሳችሁ በተወሰነችው ጊዜ የመጀመሪያ የተሻለ ገቢ የምታመጡትና ስትሄዱ የሚቀበላችሁን ቢዝነስ አስተካክሉ። አንዳንድ ሰው ግርም ይለኛል። የሚሰራበት ድርጅት ውስጥ ኮፒ ያስገባና ሌላ ኮፒ ደግሞ ሲቪል ያስገባ ሌላ ድርጅት ውስጥ ይሄዳል። ከቅጥር ቅጥር ግርም እኮ ነው የሚለው። ዱባይ ሳውዲ ሆነው ዱባይ ፍሪ ቪዛ ለማስተካከል ሞክርልኝ ይላል። ዱባይ ይሆንና አሜሪካ ወይም ስታምፕል ለማሻሻል ሞክራለሁ። ከጂዋሻ ጁባሻ ምንድነው? ከመጉላላት ወደ መጉላላት ምንድነው የሚሰራላቸው? እንደዚህ እኮ ናቸው። እንደው ዘመዶቼ ሬስቶራንት የምትጠቀሙ ሰዎች ካላችሁ አንዳንድ እህቶቻችን የሆነ ቦታ ላይ አግኝታችኋቸው ሌላ ቀን አንድ ሰው ጋብዛችሁ ደግሞ ሌላ ቦታ ስትሄዱ እዛም ታገኙ። ምን ነው ወይ ቀየርኩ እኮ። እንደገና ሌላ ቦታ ስትሄዱ ሌላ ሬስቶራንት ታገኛል። ምን ነው ቀየርኩ እኮ። እኔ ይሄን የምለው ከጅዋሻ ጅዋሻ ዞሮ መነከስ ከመበላት አለመዳን። አሁን ቤቱን ነው መቀየር፣ ዘርፉን ነው መቀየር፣ ዘርፉን ነው መቀየር። እዛ የተለማመዳችሁ እዛ ያወቃችሁትን ሰው እዛ ደንበኞችን እየመጣሁ የማን ናቸው ደንበኞቹ? መጀመሪያ የማን ናቸው ደንበኞቹ? የባለቤቱ ወይስ የሷ? የባለቤቱ ናቸው እኮ። እዛም ለሌላ ባለቤት ነው የሰጠቻቸው፣ እዚህም የሌላ ባለቤቶች ናቸው። ያው እንደምታውቁት እኛም ደግሞ ሱቅ ተመልካቾች ስለሆንን ግር ብለን እንዘራ ነው የራሳቸውን ሱቅ ክፋቶች ሰው። ለማንኛውም ግን እባካችሁን መጀመሪያ ያዛችሁትን ስራ ከመልቀቅ በፊት ለቃችሁ ስትሄዱ የማይቋረጥ ገቢ በትንሽዬ ጊዜና በትንሽዬ ገንዘብ ራሳችሁን ፈትኖ አብቁትና ቆንጆ ገቢ ሲያመጣ ትመጣላችሁ። ስለዚህ ወንድሜ ሙሉ ጊዜ ለመስራት አትሞክር። ስራህን እዛው ኃላፊነትህን ከወትሮ በተለየ እየተወጣ እንደውም እዚች ጋር በሽርፍራፍ ገንዘብና ሰዓትህ ይችን ትንሽዬ ነገር መስርትና ከፍ ሲል ደሞዝ 10 ሺህ ከሆነ ይሄኛው 20 ሺህ ሲያስገባ ትመጣለህ። ደሞዝ 40 ሺህ ከሆነ ይሄ 80 ሺህ ሲያስገባ ትመጣለህ። ጥያቄን ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። አንድ ጊዜ ሞቅ ባለ ጎራን ወደ መቀመጫዋ በመሆን ሸኝልን። እጅግ በጣም እናመሰግናለን። አሁን የምጋብዝላችሁ ሰው ደግሞ ኢንዱስትሪ ትልቅ ሚና እየተጫወተ የራሱ ድርጅት ያለው ስፔሻሊቲ ባዮሎጂ በእንስሳ ላይ ትልልቅ ጥናቶችን ሰርተው በቅርብ ጊዜ የራሱን ነገር ይዞ ይመጣል። እስካሁን ግን ባለበት ደረጃ ለብዙ ሰዎች ሙያዊ እገዛ ሲያደርግ የቆየ ሰው ነው። አሁን ግን ዛሬ የሚያወራችሁ ስለ አንዷ ነው። እንደኔ ዋ ነው። እኔ ነጋዴ ሆኜ 1.5 ሚሊዮን ነጋዴዎችና አምራቾችና አገልግሎት ሰጪዎች እንዲፈጠሩ እየጋበዝኩ ስለሆነ እሱ ደግሞ አሁን የዶሮ ዘመናዊ የዶሮ ፋርም አለው። እንዴት በቀላሉ በዶሮ እርባታ ወይም በእንቁላል ዶሮዎች ላይ ወይም በሁለቱም ላይ ስትሰማሩ ምርታማ፣ ጤናማ የምግብ አዘገጃጀት ቅድሚያ ጤናቸውን ለመጠበቅ ባህሪያቸውን ሲገጥማችሁ እንዴት ማድረግ እንዳለባችሁ ቅድመ መከላከሉን፣ የምግብ አዘገጃጀቱን፣ ኮስት ሚኒማይዝ የማድረጉንና ለሂሳቡ ምቹ የማድረግ ስራዎችን በዚህ ባለሙያ ብቻ ሳይሆን ተጨማሪ ብዙ ምርምሮችን ሲሰራ የቆየና በሙያው በማማከር ያለምንም ጥቅም ብዙ ሰዎችን ሲታደግ የቆየ እጅግ ደግና ታዋቂ ሰው ነው።
ዶክተር ደሳለውን አንድ ጊዜ ወደ መድረክ ማይክ ስትልኝ በእናትህ። ዶክተር ደሳለው እንግዲህ በዩኒቨርሲቲዎች ውስጥ ትልቅ የማስተማርና የምርምር ስራ ሲሰራ የቆየ ነው። ወደ ግል ድርጅት መጥቶ የራሱን ደግሞ ትልቅ ፋርም እንትን ብሏል። የመጀመሪያው ጥያቄ ዶሮዎች ከኔ ጋር ሲመጡ እንዳይሞቱ ምን ማድረግ አለብኝ የሚል ጥያቄ የመጀመሪያው ጥያቄ ነው። እንግዲህ ይህን ጥያቄ ለመመለስ የተለያዩ ዝግጅቶች ማድረግ አለብን። ዶሮዎች ከመምጣታቸው በፊት የመጀመሪያ የምናደርገው ከቤት ውስጥ የሚደረግ ጥንቃቄ አለ። ቤቱ ውስጡ ራሱ ማለት ነው። ቤት ውስጥ ስንል ይህ አዳራሽ እንደ ቤት ብንወስደው ውስጡን ማድረግ ያለብን ጥንቃቄዎች አሉ። ከቤት ውጭ የምናደርጋቸው ጥንቃቄዎች ይኖራሉ ማለት ነው። በመጀመሪያ ቤቱ ሊሾ ከሆነ መሬቱ እንዲታጠም በመጀመሪያ በደረቁ መጥረግ ሰው መጀመሪያ ከግድግዳ ላይ ዶሮ ከነበረበት ለምሳሌ ደስት ሊኖር ይችላል፣ አቧራ ሊኖር ይችላል፣ የሸረሪት ድር ሊኖር ይችላል። ዶሮች ስለቆየበት የተለያዩ በሽታዎች ዶሮዎቹ በተለያዩ በሽታዎች ታመውም ሊሆን ይችላል። ዊ ዶንት ኖ። ከዛ በፊት ተከራይታችሁ የማታውቁ ከሆነ የመጀመሪያችሁ ከሆነ እሱን በደረቁ ማጽዳት ከላይ እስከታች። መሬቱ ሊሾ ከሆነ በውሃ በደረቁ ከተጠረገ በኋላ በውሃ እና በላርጎ በደንብ እንዲጸዳ ማድረግ ማለት ነው። ከዛስ እንዲደርቅ ማድረግ፣ እንዲደርቅ እንዲናፈስ ማድረግ። ከደረቀ በኋላ በነገራችን ላይ ባክቴሪያዎች ለማደግ ቫይረስ የሚሆን ባክቴሪያ ለማደግ አንድ ወሳኙ ነገር እርጥበት ነው። አጥበን አጸዳ ነው። ከደረቀ በኋላ የተወሰነውን ሁሉንም ባይሆን ቀነስ ነው ማለት ነው። ከዛ በኋላ ከታጠበ በኋላ በኬሚካል ይረጫል። የተለያዩ ኬሚካሎች አሉ ቫይረስንም ባክቴሪያንም ሊገሉ የሚችሉ። ለምሳሌ አሁን በዚህ በዶሮ ስራ ውስጥ ያሉ ሰዎች ይህን ጥያቄ አንስተውታል የሚል ግምት ስላለኝ ባዮሴፍ የሚባል አለ፣ ቫይሮሲድ የሚባል አለ። ኢቭን አነስ ያለ ዋጋም ከፈለጋችሁ ለምሳሌ በረኪና መጠቀም ትችላላችሁ። በእነሱ መሬቱ ታጥቦ ከደረቀ በኋላ ይረጫል ማለት ነው። ከተረጨ በኋላ ከደረቀ በኋላ እንደገና ይደርቃል ማለት ነው። ቢያንስ 2 ጊዜ ብትረጩ ጥሩ ነው ከተቻለ። ከዛም በስንዝር ቁመት ልክ ያህል የጤፍ ጭድ ወይም የቡና ገለባ ቤቱ ይጎዘጎዛል ማለት ነው። ከተጎዘጎዘ በኋላ ድጋሚ ጭዱን ከየትም ነው የመጣው፣ ያው ከሚታወቅ ሶርስ ሊሆን ይችላል፣ ግን ያው ከውጭ እስከመጣ ድረስ ባክቴሪያ ቫይረስም ሊኖረው ስለሚችል ድጋሚ በኬሚካል ይረጫል። የውስጥ ስራ አለቀ ማለት ነው ዶሮች ከመምጣታቸው በፊት። ከዛ የውጭ ስራ እንግዲህ መጋረጃ ማስተካከል ይሆናል። መጋረጃ አየር በትክክል እንዲገባ፣ ከዛ ብርሃን፣ የፀሐይ ብርሃን ዶሮዎችን ቀጥታ ማግኘት የለበትም። ስለዚህ ዶሮዎች የፀሐይ ብርሃን በቀጥታ ካገኛቸው ስለሚደራረቡ እሱን ለመከታተል፣ ዶሮዎች አንድ ቀን ጫጩት ከሆኑ ብርድ እንዳይገባ ለማድረግ መጋረጃ ያስፈልገናል ማለት ነው። ስለዚህ መጋረጃ ማስተካከል፣ በዶሮ ቤቱ አካባቢ 1.5 ሜትር እርቀት ላይ ያሉ ነገሮችን በሙሉ ማጽዳት፣ ሳር ካለ ማጽዳት፣ አይቶች እንዳይመጡ፣ በር አካባቢ በር ማስተካከል፣ ከመጋረጃ ውስጥ ያለ ሽቦ ድመት ካለ የተለያዩ ወፎች ካሉ እንዳይገቡ እሱን ማስተካከል፣ ይሄ የውጭ ስራ እንለዋለን ማለት ነው። ስለዚህ ቤቱ በዚህ መንገድ ተጸርቶ ካለቀ በኋላ መጋረጃ አስተካከል ጨረስን ማለት ነው። ከዛ ቀጥሎ ቤቱ ተስተካከለ። አሁንም የቤት የውስጥ ስራ ይቀረናል። መኖቃ፣ የተገዛ መኖቃ ማስተካከል ይኖርብናል ማለት ነው። የመኖቃ የመጠጫ እቃ ያስፈልገናል። ይህ በዶሮ ስንት የመኖቃ ለስንት ዶሮ ይሆናል የሚለውን እንነጋገር። ለምሳሌ እንቁላል ጣዮች ከሆኑ ቄቦች ከሆኑ ለምሳሌ እስከ 60 ቄቦች በአንድ የመኖቃ መጠቀም ይቻላል። መጠጫም እንደዚሁ። ጫጩት ከሆኑ የአንድ ቀን ጫጩት ከሆኑ ለምሳሌ እስከ 80 ጫጩቶች በአንድ የክብ ትሪ እስከ 7 ቀን በክብ ትሪ መጠቀም ትችላላችሁ። ከዛ ክብ ሆኖ የሚንጠለጠል ከሆነ ደግሞ እንደዚሁ እንደየእድሜያቸው ከፍ ሲሉ የመኖ ዕቃና የመጠጫ ዕቃ መጨመር ይቻላል ማለት ነው። ስለዚህ እንቁላል ጣይ ከሆኑ ደግሞ ለ40 ዶሮ አንድ መጠጫ፣ ለ40 ዶሮ አንድ መመገቢያ ያስፈልጋቸዋል ማለት ነው። በመጠጫና በመመገቢያ ያለው ርቀት 1.5 ሜትር መራራቅ አለበት። ይሄ ማለት ዶሮዎች ለምግብ ሲሰጡ የመሯሯጥ ነገር ስላለ መጠጫውን ሲነኩት ውሃ የሚፈስ ከሆነ እርጥበት ይፈጠራል። ይህ እርጥበት ደግሞ ስለ እርጥበት ወደ ኋላ አመጣበታለሁ፣ በሽታ ሊያመጣብን ስለሚችል ማለት ነው።
ሌላው እንግዲህ በስንት ስፋት ባለው ቤት ስንት ዶሮዎች እናድርግ የሚለው ሌላው ጥያቄ ነው። እንግዲህ ጫጩቶች ከሆኑ ሰፋ ጠባብ ቦታ ነው። የአንድ ቀን ጫጩት ከሆኑ ይህን ያክል ትልቅ ቦታ አይፈልጉም። ለምሳሌ በሜትር ስኩዌር እስከ 80 ጫጩት ልናደርግ እንችላለን። ግን እያደጉና ቄቦች እየሆኑ ሲሄድ ይህን ቦታ ማስፋት ያስፈልጋል። እንቁላል ጣይ ሲደርሱ 5 ወር ከ4 ወር እስከ 5 ተኩል እስከ 5 ወር ባለው ጊዜ ውስጥ ከ7 እስከ 8 ዶሮ በሜትር ስኩዌር ልናስቀምጥ እንችላለን ማለት ነው። ሌላው ትልቁ ነገር እንግዲህ ለዶሮዎች በጣም ወሳኝ የሆነው በተለይ ለአንድ ቀን ጫጩት ከሆነ ሙቀት ነው። ሙቀት ያስፈልጋቸዋል። ዶሮዎች በተፈጥሯቸው በክንፋቸው ደብቀው ከራሳቸው እንግዲህ የራሳቸው ሙቀት ከ30 እስከ 35 ዲግሪ ሴንቲግሬድ ሊደርስ ይችላል። በዛ ውስጥ ነው የሚያሳድጓቸው። ይሄንን ሲሙሌት አድርገን አስመስለን እኛም ያን አይነት ኢንቫይሮንመንት በትክክል እንዳድጉ የሙቀት አካባቢ መፍጠር አለብን። ይህም ማለት ሙቀት የሚሰጡ አምፖሎችን በመጠቀም ሙቀት እንዳገኙ እስከ 21 ቀን ድረስ ቢያንስ ይህን ሙቀት ማግኘት አለባቸው ማለት ነው። እሱን ለማድረግ አምፖል 240 ዋት ሙቀት የሚሰጥ አምፖል እንጠቀማለን። ይህም እንደ ዶሮዎቹ ብዛት ይወሰናል፣ የአምፖሉ ብዛት ማለት ነው። እሱን እንጠቀማለን። እንግዲህ አንዳንዴ በትክክል የአንድ ቀን ጫጩት ሲሆኑ ተስማምቷቸዋል አልተስማማቸውም፣ እንዴት ነው ምቾት አለው ምናምን የሚለውን ለማወቅ ዶሮዎች ሙቀት ካገኙ ህፃናት ጫጩቶች ብትን ይላሉ፣ በደንብ ሲጫወቱም ይታያሉ። በዚህ ማወቅ ይቻላል። ብርድ ከሆኑ ደግሞ አንዱ ባንዱ ላይ መደራረብ አለ። የውስጥ እግራቸውን የውስጥ መዳፋቸውን እጃችሁ ላይ በማድረግ ቅዝቃዜ ከተሰማ ያው ሙቀት መጨመር ያስፈልጋል። እንደ ማወቂያ መመገባቸውን እዚህ ክሮፕ የሚባለው ይሄ ምግብ የሚያጠራቁበትን ጫን በማለት በትክክል ደስተኛ መሆናቸውን አካባቢው መስማማቱን ማወቅ ይቻላል ማለት ነው። እስቲ ወደ ሁለተኛው ጥያቄ ስመጣ ክትባት ነው። ሌላ ወሳኝ ነገር ክትባት ነው። ዶሮዎች ከገቡ በኋላ ስለ አንድ ቀን ጫጩት ብነግራችሁ በሰባተኛው ቀን፣ በ14ተኛው ቀን፣ በ28ኛው ቀን፣ በ35ኛው ቀንና በ42 ከ35 ቀን እስከ 42 ቀን ድረስ የተለያዩ ክትባቶች ይሰጣሉ። ይህን በባለሙያ በመጠየቅ በነገራችን ላይ ባለሙያ መጠየቅ ያስፈልጋል። ሁሉን ነገር ያለ እውቀት መጀመር በጣም አስቸጋሪ ነው፣ ሁል ጊዜ እንደምንሰማው። ስለዚህ ባለሙያ መጠየቅ። ክትባት ምንድን ነው ጥቅሙ? በየቀኑስ ምን አይነት ክትባት ይሰጣሉ? ማድረግ ያለብኝ ምክርስ ምንድን ነው? ማግኘት ያለብኝስ ምክር ምንድን ነው የሚለው በደንብ ማየት ያስፈልጋል። ስለዚህ ለምሳሌ ብጠቅስ በ7ኛው ቀን ጉንቦሮ ይሰጣል። ላሶታ ይሄ የፈንግል ክትባት ይሰጣል በ14ኛው ቀን። እንደገና በ28ኛው ጉንቦሮ የሚባለው ይሰጣል። በ42ኛው ቀን ይሄ ምንድን ነው የሚባለው ይሄ አፋቸው አካባቢ የሚያቆስል ህመም አለ፣ ፖክስ የሚባል አይናቸው አካባቢ እሱ ይሰጣል። ታይፎይድ የሚባል ክትባት አለ፣ እሱም ይሰጣል። በ6ኛ ወር እንደዚሁ የፈንግል ክትባት የሚባለው ከዛ በኋላ እየተደጋገመ ከ3 እስከ 6 ወር የሚደገም በየ3 ወር የሚሰጥ የፈንግል ክትባት ይሰጣል ማለት ነው። ወደ ሁለተኛው ጥያቄ ልሂድ። የዶሮ ዝርያ እንዴት ልምረጥ? የተከተቡና ያልተከተቡ እንዴት እንለያለን? የስንት ቀንስ ዶሮ ብወስድ ይሻላል የሚል ጥያቄ ወሳኝ ጥያቄ ነው። እውነት ለመናገር ከግብርና ወይስ ከግል የትኛው ይሻላል የሚል ጥያቄ አለ። መረጃ መሰብሰብ ነው ወሳኙ ነገር። ከግል ሙሰድ ከግብርና ሙሰድ፣ ዋናው ነገር መረጃ መሰብሰብ ነው። መረጃዎች ምን መረጃዎችን መውሰድ አለብን? በዛ ላይ ኢንቨስት ከማድረጋችን በፊት ትልቅ ኢንቨስትመንት እስከሆነ ድረስ ማለት ነው። አንደኛ የተገዙበትን ደረሰኝ ማየት ያስፈልጋል። ለምሳሌ ከየት ድርጅት ነው የገዛሃቸው? በምን ያክል መች ተገዙ? የወሰዱት ክትባት ምንድን ነው የሚለውን በማየት ቀናቸውን ማስላት ይቻላል ማለት ነው። ብዙ ጊዜ ያው ቀን መሸወድ አለ። ሻጩ የሚሸጠው ሰው መኖ ከበሉበት ወጪው ስለሚጨምርበት ቀን ሊሸውዳችሁ ስለሚችል ያንን ቀን ማየት አስፈልጋል ማለት ነው። የክትባት አይነቶች ከአንድ ቀን ቢያንስ እስከ 42 ቀን ድረስ ያሉት ቅድም የነገርኳቸው መውሰዳቸውን ቼክ ማድረግ ደረሰኙን ማየት፣ ስለዚህ ለመከተባቸው እንደ ማረጋገጫ ሊሆን ይችላል። በተጨማሪም ከዚህ በፊት የወሰዱ ሰዎች ከማን ድርጅት ወሰድክ፣ ጤንነታቸውስ እንዴት ነው? ልምድ መጠየቅ ያስፈልጋል ማለት ነው።
በአመት በጣም ከበዛ የተሻሻሉ የሚባለው 250 እንቁላል ነው የሚጥሉት። ከዛ ውጭ የውጭ ዶሮዎች ዝርያዎች 2 ዝርያዎች አሉ፣ ቦቫንስ እና ሎማንስ ይባላሉ። እነዚህ ዝርያዎች በእውነት ለመናገር የተለየ እንትን ልዩነት የላቸውም። እንቁላል የመጣል አቅማቸውም የመኖ ፍጆታቸውም ማኔጅመንታቸውም ይህን ያክል ልዩነት የላቸውም። አንዱን ዝርያ ብትመርጡ ይህን ያክል ችግር አያመጣም ብዬ አስባለሁ፣ እመክራለሁ። ስለዚህ እነሱ ናቸው። ትንሽ ልዩነት አላቸው ምለው ቦቫንስ ትንሽ አይረበሹም። ለትንሽ ለትልቁ ኳ ባለ ቁጥር አይደነግጡም። ቦቫንስ ሎማንስ ደግሞ ደንገጤ ማለት ነገር አላቸው። ይሄ ከዚህ ልዩነቶች ማኔጅመንታቸውም ይህን ያክል አይለይም። አንዱን ብትመርጡ ችግር የለም። ሌላው የስጋና የእንቁላል ዝርያዎችም አሉ። እነዚህም ከውጭ ናቸው። ሳሶ የሚባሉ ስጋም እንቁላል በመጠኑ እንቁላል ይሰጣሉ እስከ 250 በአመት። በነገራችን ላይ ቦቫንስና ሎማንስ የሚባሉት በደንብ ከተያዙ ከ300 በእኛ ሀገር ኮንዲሽን እስከ 350 ድረስ ከዛም በላይ ሊሰጡ ይችላሉ፣ እንዳያያዛችን ነው። እነዚህ የስጋና የእንቁላልም ለሁለቱም የሚሆኑ ሳሶ የሚባሉት የስጋ ብቻ ከሆነ ግን በነገራችን ላይ የስጋ ብቻ ከሆነ የአንድ ቀን ጫጩት ብቻ ነው የምታገኙት። ለምን አሳድጋችሁ ለስጋ እስከሚሸጡ ድረስ እንጂ በመሀል ላይ የሚሸጥ የሆነ ዶሮ የለም። የስጋ ማለት ነው። የስንት ቀን እናስገባ? ይሄ ነገር ዋናው ነገር የእናንተ ልምድ ነው። ዶሮ ወይም አንድ ቀን ጫጩት በአካባቢ ይሰጣል ወይ? አንድ ጥያቄ ነው ማወቅ ያለብን። የትኛውን እድሜን ላስገባ? በቂ የሆነ የጫጩት የማሳደግ ልምድ አለኝ ወይ? ሁለተኛው ጥያቄ ነው። ሶስተኛው እንግዲህ እነዚህ ከሌሉ ማስገባት ያለበት አንድ ሰው ከ45 ቀን ጀምሮ እስከ 2 ወር ክትባት በደንብ የወሰዱ ተጨማሪ ሙቀት የማይፈልጉ። በነገራችን ላይ ዶሮዎች ላባ ባወጡ ቁጥር የራሳቸው ሙቀት የመቆጣጠር አቅማቸው ከፍ ይላል። ስለዚህ ከ45 ቀን እስከ 2 ወር ያሉት ቄቦች ለምሳሌ እንቁላል ብንወስድ የራሳቸው ሙቀት የመቆጣጠር አቅም አላቸው ተብሎ ይታሰባል። ስለዚህ እነሱን ብትገዙ እመክራለሁ ማለት ነው። ሌላው ወደ ሶስተኛው ጥያቄ ልሂድ። ካደጉ በኋላ አልወልድ አሉኝ፣ ያው እንቁላል አልጥሉም ለማለት ነው ይመስለኛል። ምክንያቶቹ ምንድን ናቸው? ምን ሊሆኑ ይችላሉ የሚል ጥያቄ ተነስቷል እዚህ ጋር። በነገራችን ላይ ዶሮዎች መቼ እንቁላል ይጥላሉ የሚለውን ማወቅ ያስፈልጋል። ዶሮዎች ከ15 ቀን ጀምሮ እስከ 5 ወር ባሉት የእንቁላል ጣይ ከሆኑ ሎማንስ እና ቦቫንስ ያልኳቸው ቅድም እንቁላል ይሰጣሉ፣ የተለየ ችግር ከሌለባቸው በስተቀር ማለት ነው። ከነዚህ ችግሮች እንቁላል በሰዓቱ ወይም ከ4 ወር ተኩል እስከ 5 ወር ባለው እንዳይጥሉ የሚያደርጉ ምክንያቶችን የተወሰኑትን ለመዘርዘር ያክል፣ አንድ ቅድም ያልኳችሁ እድሜያቸውን በትክክል አለመታወቅ ነው። ለምሳሌ ስትገዟቸው ከተሸወዳችሁ ቀኑን በዛ ሰዓት ኤክስፔክት ባረጋችሁበት እንቁላል ይጥላሉ ብላችሁ ባሰባችሁበት ሰዓት እንቁላል ላይ ጥሉ ይችላሉ። የአስተዳደግ ሁኔታ ለምሳሌ እያንዳንዱ ቦቫንስም ይሁን ሎማንስ በየሳምንቱ የሚሰጥ የመኖ መጠን አለ። በየሳምንቱ የሚያድግ የመኖ መጠን አለ። ከዛ ውጭ እናንተ በግምት እፍስ አድርጎ የምትሰጡ ከሆነ ከማኔጅመንት ጋይድ ከሚጠበቀው መጠን ውጭ የሚሰጡ ከሆነ በዚህ በመራቢያ አካላቸው የእንቁላል መጣያ አካባቢ የተከማቸ ስብ ሲኖር እንቁላል የመጣል አቅማቸውን ስለሚቀንሰው በዛ ሰዓት ላይጥሉ ይችላሉ ማለት ነው። ወይም ደግሞ ቶሎ ጀምረው ቶሎ ሊያቆሙም ይችላሉ። ስለዚህ ያንን መመሪያ አለመከተል ይህን ችግር ሊያስከትል ይችላል። የመኖ አሰጣጥ ማነስ ካነሰም የመራቢያ አካላቸው እነሱም ይሄ እንቁላል የሚሸከሙበት ሁሉም ሰውነታቸው በትክክል ካላደገ በሚጠበቀው እድሜ እንቁላል ላይሰጡ ይችላሉ ማለት ነው። የብርሃን አሰጣጥ በነገራችን ላይ ዶሮዎች በቂ ብርሃን ማግኘት አለባቸው እንቁላል ለመስጠት። ይህም ማለት እድሜ አለ። ለምሳሌ ከ16 ሳምንት በኋላ ነው ማብራት መስጠት የሚችል። ይህም ቀስ በቀስ ነው። ለምሳሌ ከ16 ሰዓት ጀምሮ 1 ሰዓት ላይ ድረስ ከ1 ሰዓት ድረስ ከዛ በፊት እስከ 1 ቀን ወይም ከዛ በላይ 24 ሰዓትን ብታበሩ እያደጉ ነው። ክትትል የሚያስፈልጋቸዋል፣ ችግር የለውም። ከዛ በኋላ ግን መብራት አይፈልጉም። ምክንያቱም መብራት ከሰጠናቸው ቀድመው እንቁላል ጀምረው በኋላም ቀድመው ያቆማሉ። ያ ከ4 ወር ከ15 ቀን እስከ 5 ወር በጠበቅነው ጊዜ እንዲሰጡ ከተፈለገ ከ16ኛው ቀን ሳምንት ጀምሮ ለ1 ሰዓት እናሳድግላቸዋለን። እስከ 17ኛው ከ18ኛው ቀን ጀምሮ እስከ 20ኛው ቀን ጀምሮ እስከ 3 ሰዓት
ድረስ እናሳድጋለን። ከዛ እንደዚህ እያለ የመጨረሻ 15 ሰዓት መብራት ማግኘት እስከ ምሽቱ 5 ሰዓት ከ4 ተኩል እስከ 5 ሰዓት ባለው ብርሃን ማግኘት አለባቸው። ስለዚህ ያን የብርሃን የሚያስፈልጋቸውን ብርሃን መስጠት ያስፈልጋል ማለት ነው። ሌላው አራተኛው ጥያቄ አላዋጣለኝ የሚጥሉት እንቁላል ሽያጭና የመኖ አላዋጣኝም፣ አመጋገቤ ነው ወይም የመኖ አገዛዜ ነው? ይሄም ወሳኝ ጥያቄ ነው እውነት ለመናገር ይሄ የአብዛኞቻችን የዶሮ አርቢዎች ችግር ነው። ለምን የምንጠብቀውን እንቁላል መጠን ላናገኝ እንችላለን በተለያዩ ምክንያቶች። ስለዚህ የማይጥሉበት ምክንያት ግን ይሄ ሊሆን ይችላል። ከልምድም የማጋራችሁ ማለት ነው። መኖ ማብዛት እንዳልኳችሁ ቅድም እንዳልኳችሁ መኖ በብዛት ከተመገቡ የእንቁላል የመራቢያ አካላቸው በተለያየ ምክንያት በስብ መከማቸት ችግር ሊፈጠርበት ይችላል። ይሄም የብርሃን ማነስ፣ የጤንነት ሁኔታ፣ ክትባቶችን ካልወሰዱ፣ የተለያዩ ብርድም ካለ አላግባብ ብርድ መስኮቶች ብርድ ሲሆን በደንብ መዝጋት ያስፈልጋል። ቅዝቃዜ ማናፈስ አንዱ ቢሆንም ቅዝቃዜ ሲሆን ውሃ መጠማት። በነገራችን ላይ ዶሮዎች የራሳቸው ሙቀት የመቆጣጠር አቅም የላቸውም። በተፈጥሯቸው ሙቀታቸውን ከሰውነታቸው የሚያስወጡበት አንዱ መንገድ በቂ ውሃ መጠጣት ነው። በቂ ውሃ ሳይጠጡ የሰውነት ሙቀታቸው በጣም ከፍ ይላል። ይህም አላስፈላጊ ስትረስ ስለሚፈጥር ለበሽታ ያጋልጣቸዋል። ስለዚህ በቂ ንጹህ ኳሊቲ የሆነ ውሃ፣ ንጹህ ከወንዝ ውሃም አይደለም የቧንቧ ውሃ ቢመከራል፣ እሱን ማግኘት አለባቸው። ስለዚህ ውሃ የማይጠጡ ከሆነ በቂ ምግብ የማይሰጣቸው ከሆነ እነዚህ ችግሮች ችግር ሊፈጥሩ ይችላሉ ማለት ነው። የብርሃን አሰጣጥ ቅድም ስላልኩት አልደግመው። ሌላው እንግዲህ ተጨማሪ ምግብ መስጠት ነው። በተለይ ዶሮዎች አነስተኛ ከሆኑ ለምሳሌ እስከ 100 እስከ 200 ዶሮ ግቢያችሁ ውስጥ የምታረቡ ከሆነ አንዳንድ አማራጮችን መጠቀም ይቻላል። ለምሳሌ ከ3% እስከ 5% የምትቀንሱበትን ዘዴ ነው። ለምሳሌ አልፋልፋ የሚባል አለ። የመኖ ተጨማሪ መኖ ለምሳሌ ኩሳቸው ሲበሰብስ ጓሮ አካባቢ በቂ ውሃ ካለ ያን አልፋልፋ በማሳደግ በጣም ሳይገረዝዝ በማጨድ በቾፕ በማድረግ በመክተፍ ወይም በተወሰነ ነገር በመፍጨት ከመኗቸው ጋር አቀላቅሎ መስጠት። ለምሳሌ ገበያ አካባቢ ኪዳችሁ የፈነዳ ቲማቲም ለምሳሌ ይጣላል፣ ጎመን አለ፣ እንደዚህ የሚጣል ነገር አለ። እሱ በደንብ በውሃ በማጠብ እንደዚሁ ከትፋችሁ ከመኗቸው ጋር አቀላቅላችሁ ብትሰጡ የእንቁላል ጥራቱም ይጨምራል፣ ምርትም ይጨምራል። በተጨማሪ ደግሞ ጤንነታቸውም ከፍ ይላል። ለምን የተለያዩ ነገሮችን ቫይታሚኖች፣ አስፈላጊ የሆኑ ነገሮችን በተጨማሪም ስለሚያገኙ ከ3 እስከ 5% የዚህን የመኖ ዋጋ በመቀነስ ምርታማነትን መጨመር ይቻላል ማለት ነው። አምስተኛው ጥያቄ የሚታመሙት ምን ሲሆኑ ነው? ሳይበስባቸውስ የሚታዩ ምልክቶች ምን ምን ናቸው? በምን እንወቅ? ለምሳሌ በሽታ አንዴ ሲሞቱ ልታዩ ትችላላችሁ። ነገር ግን ይሄ ለሞት የሚያደርስ ችግር ሳይደርስባቸው እንዴትስ እንለያለን የሚለውትን እናያለን። እንግዲህ ምክንያቶቹ ቅድም በመጀመሪያው ጥያቄ ያነሳኋቸው ብዙ የጥንቃቄ ጉድለቶች የተለያዩ በሽታዎች ሊያስከትሉ ይችላሉ። ለምሳሌ የዶሮ ቤት ሰራተኛ የቤቱ ንጽህና ጉድለት ሊሆን ይችላል። ቅድም ያልኳቸው ውሃ መፍሰስ። ለምሳሌ አንዳንዴ ምን አለ በቃ ብር ስላለ ብቻ የዶሮ የሚሰራ የሚመስለው ሰው አለ። ለምሳሌ በቃ እዚህ ሁኜ እዛ ይሄን ያክል ሺህ ብር ባወጣ ይሄን ያክል ዶሮ ባስገባ ይሄን ምናምን የሚባል ነገር የለም። ዶሮ በየጊዜው ክትትል ያስፈልጋል። ለምሳሌ ለሰራተኛ ጥላችሁ እናንተ የሆነ አማውንት ኢንቨስት አደረጋችሁ 1000 ዶሮ አስገባችሁ። ሰራተኛ እንደናንተ ሆኖ አይሰራም፣ ክትትል ይፈልጋል። ዶሮቹ በጣም ሲጠሙ ውለዋል። ውሃ ባዶ ሊሆን ይችላል። ውሃ በሚሰጥበት ጊዜ በአብዛኛው ሲሻሙ ይደፋል፣ መሬቱ እርጥበት ይሆናል። ይህ እርጥበት ብዙ ችግር ያመጣል። ባክቴሪያዎች፣ የመኖ ፍሳሽ አለ፣ ባክቴሪያዎች ምግብ ይፈልጋሉ። ከእርጥበት በተጨማሪ ሙቀት፣ ሶስት ባክቴሪያዎች እንዳድጉ የሚያደርጉ 3 ነገሮች ልንገር፣ ምግብ፣ ሙቀትና እርጥበት ይፈልጋሉ። ይህ እርጥበት ዶሮዎቹ እግር ውስጥ በእግራቸው ስር በፊንጢጣቸው ውስጥ የተለያዩ በሽታዎችን ያመጣል። ይህ በሽታ እየተከማቸ ቀስ እያለ እየተስፋፋ ዶሮዎችን እስከ ሞት ሊያደርስ ይችላል። በተለይም ፊንጢጣቸው ላይ ያለው ቁስል መበላላትን ያስነሳል። ቀይ ነገር ሲያዩ ዶሮዎች የተለየ ከለር ሲያዩ በነገራችን ላይ ተፈጥሯቸው ነው። ለምሳሌ ከጣራ የሆነች ነገር የሸረሪት ድር እንኳን ብትወድቅ ሩጠው ነው የሚያነሷት። ይሄ ተፈጥሯቸው ነው። ስለዚህ ቀይ ነገር የተለየ ነገርም ሲያዩ ሩጠው
ደምን ቢያዩ የቆሰለ ነገር ቢያዩ መበላላት ይለምዳሉ ማለት ነው። በዚህ ችግር ምክንያት ቅድም እንዳልኳችሁ የውሃ ጥም ካለ አንደኛ ዶሮዎች ሙቀታቸውን ሄሞስቴት የሚያደርጉበት ወይም ኮንትሮል የሚያደርጉበት መንገድ በቂ ውሃ መጠጣት እስከሆነ ድረስ አንደኛ እርጥበት ቤቱ ይፈጠራል፣ ይፋሰሳል። ሁለተኛ ሙቀታቸውን አይቆጣጠሩትም። ሶስተኛ 80% የእንቁላል ከ80 እስከ 90% ሊሆን ይችላል የእንቁላል መጠን ውሃ ነው ራሱ አይደለ? ውሃ ያስፈልጋቸዋል። ከተጠሙ ይሄ ችግር ይፈጠራል። ስለዚህ በርቀት የሚሰራ የዶሮ እርባታ የለም። ክትትል ይፈልጋል። ሰራተኛን ማሰልጠን፣ ማብቃት፣ ሲስተም መፍጠር ልክ አቶ በላይ እንደሰራው አይነት ሲስተም እንግዲህ እዛ ላይ መስራት ያስፈልጋል ማለት ነው። ራሳችሁን የሚተካ ሰው እስካላገኛችሁ እርግጠኛ እስካልሆናችሁ ድረስ ራሳችሁን እዛ መተካት ግድ ይላችኋል ማለት ነው። እሺ ከዚህ በተጨማሪ እንግዲህ የመኖ መበከል ሊሆን ይችላል። አንዳንዴ መኖ ከየት ነው ምንድን ነው ይሄ ዶሮ የተጠቀመ ሰው ምንድን ነው ምን አየ ምን ለውጥ አየ ይሄን ማወቅ ያስፈልጋል። መኖ አንዳንዴ ሊበከል ይችላል፣ በመርዛማ ነገሮች ሊበከል ይችላል፣ በንጽህና ሊበከል ይችላል። ይሄም ሊያሳምማቸው ክትባት ቅድም ያልኳችሁ የተለያዩ ክትባቶች አለመውሰድ በሽታ ላይ አንዳንዴ መጋረጃ ከተሰራ በኋላ ውስጥም በሽቦ ውስጥ ክፍተት ካለ ወፎች የውጭ ወፎች የዶሮ ወፎች ወደ ዶሮ ቤቱ በመግባት ከወፍ ወደ ዶሮ የሚተላለፉ ብዙ የቫይረስ በሽታዎች አሉ፣ የባክቴሪያ በሽታዎች አሉ። እነዚህ ዶሮዎች አንዳንድ ወፎች ብን እኩል የሚመገቡበት አጋጣሚ አለ። ፋርሚ ቢዚነስ ስናደርግ የሚያጋጥመን ነገር ዶሮዎቹ ልክ ወፎቹም ከዶሮዎቹ ጋር እኩል ሲበሉ ታገኛቸዋላችሁ። ልክ እኛን ሲያዩ ሲበሩ እናያለን። ይሄ መሆን የለበትም። እነዛ አይነት ዶሮ ድመት የሚያስገባ ቀዳዳ መፈጠር የለበትም። ይሄም አንድ በሽታ የሚያመጣብን ይሆናል ማለት ነው። ሌላው ዶሮዎች በቂ ቦታ ለመኖር ከ7 እስከ 8 ሜትር ካሬ ሜትር በ8 ዶሮዎች በ1 ሜትር ስኩዌር እስከ 7 እስከ 8 ዶሮዎች ማስቀመጥ ይቻላል። ከዛ በላይ ከበዛ መተጫጨቅ፣ ሙቀት እና እርስ በርስ መበላላት ሊያስከተል ስለሚችል ይሄን የመኖ አሰጣጥ በተመሳሳይ ጊዜ መሆን አለበት። ምንም ሽፍት አማውንቱን ጨምሮ መጠኑን ጨምሮ ለምሳሌ መኖ ስንት ይሰጣል? ለአንድ እንቁላል ጣይ ዶሮ ለምሳሌ ከ115 ከ120 ግራም እንዳየሩ ሁኔታ ልትመገብ ትችላለች። ያን አማውንት አባዝቶ 1000 ከሆነ ያንን አማውንት አባዝቶ 60%ን ከሰዓት 40%ን ከጧት መስጠት ያስፈልጋል። ከዚህ አማውንት ዝቅ ማለት የሚበሉትም ሰዓት መቀየር አይቻልም ማለት ነው። ሌላው ቅድም ያልኳቸው ፍሳሽ ሲፈስ የዶሮዎቹ ኩስ በአብዛኛው ዶሮዎች በነገራችን ላይ የተሰጣቸው ምግብ በሙሉ ወደ ኒውትሪየንት አይቀይሩትም። የተወሰነው ነገር እዛ በኩሳቸው ይወጣል። ይህ እርጥበት መርዛማ ጋዞችን ይፈጥራል። ዩሪያ የሚባል የሚተን ጋዝ አለ። ይህ ጋዝ ከዛ እርጥበት እየተነነ ሲሄድ ሳምባቸውን ሲወስዱት ራሳቸው ሳምባቸውን የማቁሰል ነገር፣ ይህም በቀላሉ ለሳር እንዲጋለጡ ያደርጋል። ስለዚህ የእርጥበት መዘዙ በጣም ብዙ ነው። እርጥበትን ደረቅ በማድረግ ሁልጊዜ በክትትል በማድረግ ብዙ በሽታዎችን መቀነስ ይቻላል ማለት ነው። እሺ በሽታው ሳይጠናባቸው ምን ምልክቶችን ማየት አለብን? እሺ ሊከሰት ይችላል። ይህን ሁሉ ጥንቃቄ አድርጋችሁ ራሱ በሽታ ሊከሰት ይችላል። በሽታ ሊከሰት ይችላል። ምን ማየት መኖ ሲሰጡ የታመሙ ካሉ ጥግ ላይ ሊቆሙ ይችላሉ። ስለዚህ እነዚህን ዶሮዎች ማየት ምን ምልክት ሊኖራቸዋል የሚለውን መከታተል ያስፈልጋል ማለት ነው። ምን ምልክቶች እናያለን? ክንፍ መጣል፣ መፍዘዝ፣ የተለያዩ በአፍና በአፍንጫ የተለያዩ ፈሳሽ ማሳየት አይነት ምልክቶች ሊታዩ ይችላሉ ማለት ነው። እንግዲህ በቀጣይ በበላይ ሚዲያ በተለያዩ ሶሻል ሚዲያዎች የሚመጡ ጥያቄዎችን ከመኖ አመራረስ ጀምሮ ሌሎችንም በተጨማሪ ይዘን እንመጣለን። በጣም አመሰግናለሁ። እንግዲህ ለበላይ ትልቅ አክብሮት አለኝ። ይሄ የሚሰጠው በትውልድ ላይ በአእምሮ ላይ መስራት፣ እውነት ለመናገር የገንዘብ ችግር አይደለም ያለብን። አቶ በላይ ደጋግሞ እንደሚለው አእምሮ ላይ መስራት ያስፈልጋል። ስለዚህ አእምሮችን ላይ እንስራ። የገንዘብ ችግር የለም። ሀሳብ ወሳኝ ነገር ሆኖ ሳለ ነገር ግን አእምሮአችን ላይ ግን መቅደም ራሳችን ላይ መስራት አለብን የሚለውን በጣም እንባምንበት ነው። ለበላይ ትልቅ ክብር አለኝ። አመስግኑልኝ። በዚሁ ጥያቄዎችን ጨርሳለሁ። በቀጣይ ተመሳሳይ ጥያቄዎችን እንጠብቃለሁ። ከዚህ በበለጠ እነዚህ አሁን በሰጠሁት መንገድ
ሌሎች ተጨማሪ ግልጽ ያልሆነም ካለ እነዚህን ጨምሮ መልስ እንሰጣለን ማለት ነው። አመሰግናለሁ። አንድ ጊዜ ወደ መጣበት በክብር ሰው ለማንኛውም ሰፊውን ሰዓት ብጨርሰው ሳልጠይቅ አልመለስም ለሚሉ ለተወሰነች የግማሽ ደቂቃ ለተወሰነች ሰዎች እድሉን ልስጥ። አመሰግናለሁኝ። መጀመሪያ ተብራርቷል። የሆነ አንድ ጥያቄ ጠይቄ ነበር እኔ ሚዲያ ላይ ግን ያው አሁንም ተመልሷል። ስለ ክራይ ቤቶች ያለው ነገር ነው እና ያው ይሄኛው ቢዘጋ በዚህኛው ዙሩ ደስ ይለኛልም ተግባሩም እሱ ነው። ብዙ ጊዜ እኔ ተዘዋውሬ ያለሁኝ ነገር ግን በጣም ከባዱ ነገር ካስመዘገብነው ካፒታል ለምሳሌ 10 ሺህ ብር ነው ያስመዝግብ ያለው ክራዮች ግን 15 እና 20 ሺህ ብር ሄዱ። እስከ አሁን ባለውበት ሁለተኛ ዙር ተመዝጋቢ ነኝ። ስንት ካፒታል? 10 ሺህ ብር። እሺ ሁለተኛ ዙር ተመዝጋቢ ነኝ እኔ። ለምሳሌ ቢዝነሱ ምን? በፈርኒቸር ስራ። እሺ ግን አሁን ዝቅተኛ ወደ ውስጥ ገባ ያሉ ቤቶች ራሱ ፈልጌ አንደኛ ክራያቸው 15 እና 20 ሆነ። ሁለተኛ ነገር ደግሞ እነዚህ ሰዎች ንግድ ፍቃድ ሳትጠይቅ ተደብቀህ የምትሰራ ከሆነ ነው አብዛኛውን የሚሉት። እኔ እየዞርኩ እያንኳኳው ራሱ በየግቢ ብዙ ሰዎችን ሞከርኩኝ። ሰፈር ለመቀየር እንኳን ጥረት አድርጌያለሁ ደንበኞችን ቢያረቅብኝም ማለት ነው። ነገር ግን አሁን ወደ የት ሄድኩኝ? ምናልባት ካፒታሉን ከፍ አድርጌ ወይ 15 እና 20 ሺህ ብር ወደ መከራየት አሰብኩ። ግን እስኪ ዛሬ ይሄን ነገር ልጠይቅ ወይ ብዬ አስቤያለሁ እና ይሄ ያስኬደኛል? ምናልባት አቅሙ ካለኝ ያስኬደኛል ወይ? ከፍ አድርጎ ለክራዩ ሲባል የሁለትና የሶስት ወር በ15 ወይም በ20 ሺህ ብር አባስቶ መከራየት። አሁን ፈታኙ ነገር እሱ ክራይና መንግስት ያው ለሀገር ይጠቅማል በሚል የሚያሻሽለው አዋጅ ችግር እኛ ላይ ችግር ይጥላል እና እሱን እንዴት እስቲ በድጋሚ እንደ ተሸናፊ ጥያቄ ሳይሆን እንደ አጠቃላይ እኔ በ10 ሺህ ብር ቢዝነስ ፕላን የፈርኒቸር ትናንሽ ውጤቶችን ጀመርኩ። ነገር ግን አሁን በተለይ በአዳዲስ የወጡት አዋጆች ግልጽ እኮ ነው። በነገራችን ላይ በየጊዜው አዳዲስ ነገሮች ሲወጡ እንኳን ጎጂ ሆነው ጠቃሚ ቢሆኑም ለመላመድ ያስቸግረናል። ይሄ የታወቀ ነው አይደል እንዴ? ስለዚህ አብዛኛ የንግድ ቤቶች ላይ የሚወጡ አዋጆች ሊሆን ይችላሉ። በየጊዜው ኑሮ ምሳሌ በጨረቃ ቤት ከፈረሰ መሀል የንግድ ቦታ ለልማት ከተነሳ ሌላ ቦታ ላይ የንግድ ቤቶች ሽሚያ ይኖራል አይደል? አንድ ምናልባት ደግሞ ሰሞኑን ብዙ ጥያቄዎች የሚመጡት መንግስት በየጊዜው ከሚያወጣቸው አዋጆች ጋር እኛ በትንሽ ጀመራችሁ ደጉ ከምትለን ሰዎች ጋር ምሳሌ ለንግድ ሊዝ የሌላቸው ቤቶች ለመኖሪያ ቤት ንግድ ወይ ካርታ ያላቸው ወደ ንግድ መቀየር አለባቸው ብር ክፈሉ ሲባሉ አብዛኞቹ ሌላ ካርታ ይወሰድብኛል ወይም ደግሞ ወደ ንግድ ሊዝ ለመቀየር የሚከፈል ገንዘብ የለኝም በማለት ብዙዎቹ ከንግድ ቤት እየነጠቁ ወደ መኖሪያ ቤት እያመጡብን ስለሆነ ነጋዴዎች አንደኛ ውጡ እየተባለ ነው የሚለው አንዱ። ሌላ ደግሞ ተጨማሪ እነኛ የሚፈልሱት ሰዎች ሌላውን የንግድ ቦታ በመሻማት ዋጋውን ከፍ በማድረግ ወይም ደግሞ ጭራሽ ለንግድ ቦታ እስከ መጥፋት እየደረሰ ነው። አንተ ደግሞ ማምረትም ላይ አገልግሎት መስጠትም ላይ ንግድ ትራንዛክሽንም ላይ ቢሆን ከትንሽ ጀምራችሁ ተንቀሳቀሱ ትለናለህ። ያካትታል አይደል? እንዴት እናደርገዋለን ነው ምናልባት ያንተ ጥያቄ። ወይ ካፒታሌን ከፍ አድርጌ ቤት ተከራይቼ አቅሙ ካለኝ ብቀጥል ይሻላል። እሱም አንድ መላ ነው። በነገራችን ላይ ብዙ አማራጮች ነው ያሉት። እንደምታዩት አፍሪካ ውስጥ እንዳጠቃላይ ለውጥ የለም፣ ይደከማል እንጂ። ይሄ ማለት ሙያን ያለ ሙያው ባለሙያን ያለ ሙያው በመጣድ ማለት ነው። ሰሞኑን አይታችኋል። ለማንኛውም የአጭር መልስ የሚሆነው ግን እናንተ አንደኛ አሁን እሱ እንዳለው ካፒታላችሁ ሻል ብሎ ሻል ያለ ቦታ ላይ የማምረት አቅም ካላችሁ በእኛ ቢዝነስ ፕላን በሚመጥን ያክል ቀጥሉ። አንድ መፍትሄ ነው። ወይም ደግሞ አሁንም ቢሆን እናንተ ማምረቱና ፍቃዱ ባላቸው ሰዎች ቤት ውስጥ ትናንሽ ነገር ተጨማሪ ቢዝነሶችን የማስኬድ ስራ ይሰራል። ታውቃላችሁ አይደል? ይሄንን አንድ ትልቅ ፈርኒቸር ውስጥ ምሳሌ ትልልቅ እቃዎችን ከሆነ የሚያመርተው ትናንሽ እቃዎችን ደግሞ እዛ ውስጥ የተቆራረጡ እቃዎችን በማምረት በዛው ሰው የንግድ ፍቃድና ቤት ኪራይ ውስጥ ተጨማሪ ለቤቱ የሆነ አገልግሎት በመስጠት እናንተም ደግሞ የራሳችሁን ትናንሽ ነገሮች እኮ መስራት ይቻላል።
እንደ ሶፋ ጨዋታ ወንበሮችን፣ ቡና ጠጡ የመሳሰሉ ባህላዊ እንጨት መገጣጠሞችን ቀስ እያሉ ትልልቅ ነገሮችንም በሸር እየሰሩ በሸር ስላቸው እንግዲህ ካፒታል ሸር ማድረግ አይደለም የራሳቸውን እዚያ ቤት ውስጥና በእነኛ ሰዎች ማቴሪያል ግን የራሳቸውን ቢዝነስ እየሰራችሁ ምናልባት ለድርጅቱ ጥቅም በመስጠት ሊሆን ይችላል፣ በጉልበታችሁ ሽፋን በመስጠት ሊሆን ይችላል። ለምን ካላችሁኝ ሃይ ኮስት ከሆነ ሁሉም ነገር ወደ ትልቁ ለመምጣት መንደርደሪያ ይሆናል አይሆንም? ይሆናል። እንደዛ የመሳሰሉት ሌሎች ሰዎች ምን ይሉናል? በመኖሪያ ቤታችንም እንኳን ለመስራት መኖሪያ ቤት ውስጥ ምንም አይነት የንግድ እንቅስቃሴም ሆነ ፕሮዳክሽን ማምረት አገልግሎት መስጠት ተከልክሏል እያሉ ጥያቄ የሚያመጡ ሰዎች አሉ። እውነት ነው። እኔም ባይኔ ያዩ ቦታ አለ። ነገር ግን እንደዚህ አይነት ነገሮች መጡ ሲባል ጀምሮ ከመደንበር እናንተ የክልከላ አዋጁ በማይነካው መንገድና ሲስተምና መጠን የተሻለውን አማራጭና ልክ ብዙ ተጽዕኖ የማያድርባቸውን አማራጮች መፈለግ እናንተ ይሆናል። ትልቅ እድል ነው ለኔ በእውነት እዚህ አቶ በላይ ጎን ቆሞ እሱ ዋጋ ከፍሎ እኛ ዋጋ እንዳንከፍል እያደረገን ላለ ለዚህ ጀግና ሰው እውነቴን ነው የምላችሁ ትልቅ ሞራል ብትሰጡልኝ። በመቀጠል ትንጥዬ ግጥም አለችኝ። የግጥሜ ርዕስ ታደስ ነው የሚለው። ታደስ ነው የሚለው። ታደስ ብሎ ገንዘቡን ሰጠን፣ ታደስ ብሎ ሀሳቡን ሰጠን፣ ታደስ ብሎ ጊዜውን ሰጠን። ታዲያ ከዚህ በላይ እንዴት ያድርገን? ተው ወገኔ ድካሙ ይግባን። የማይጠቅም ሰው የማይጠቅም ገንዘብ የማይጠቅም ስራ የለም ተብለን ታዲያ ይሄን እውነት ምኖ ዘነጋን? አቶ በላይማ እንዴት አድለሃል? የአምላክህን ትእዛዝ ለህዝብ አድርሰሃል። በላብ በወዛችን እንኑር ብልሃል፣ በላብ በወዛችን እንብላ ብልሃል። ስለዚህ ህዝቤ ሆይ እኛም እንስማው፣ የቃሉ ባለቤት የሁሉ አምላክ ነው። የቃሉ ባለቤት የሁሉ አምላክ ነው። እንዴት መታደል ነው ለእውነት መኖር፣ ከጎኑ ሰጥቶታል የማትደክም አጋር። ሰዎች ባካችሁ ከኪያ እንማር፣ ሰርቶ ማሰራትን ሆኖ በሀገር። አላስፈላጊ ነው ከሰዎች የገንዘብ ብድር። ቀና ብለህ እንድትሄድ በመቶ ብርህ ስራህን ጀምር። ይሄን ይመስላል የኪያ የበላይ ምክር። አመሰግናለሁ። በመቀጠል ትንሽ ሀሳብ ነገር ነች። ራሳችንን እንድንሆን እኔ ለምሳሌ ብዙ ጊዜውን ስፖኪዮ ይሰረቃል፣ ሞባይል ይሰረቃል፣ የተለያዩ መኪና ይሰረቃል። ሰው ሳይቀር ሁሉ እየተሰረቀ ነው። ስለዚህ እኔ አሁን ብዙ ጊዜ ህግ ሌባ ላይ ነው የሚወጣው እና እኛም ተቀባዮች ስለ እውነት ነው የምላችሁ እኛ ተቀባዮች ከራሳችን ጋራ ሆነን ተቀባይ ካሌለ ሌባ የለም። የኔ ሞባይል ይቀማል፣ ለአንዱ ወገኔ ይሸጣል። ስለዚህ እባካችሁ እኛ የምንቀበለው አደብ ገዝተን ወደ ራሳችን ተመልሰን ሌባ ላይ ብቻ መስራት ሳይሆን ራሳችን ላይ በቃ አጸያፊ እንደሆነ የኔ ሞባይል ይሰርቃል፣ ለእህቴ ለወንድሜ ይሸጣል። ስለዚህ ወደ ራሳችን ተመልሰን ራሳችንን ፈትሸን ሌብነት አጸያፊ ነገር ስለሆነ ወደ ራሳችን እንሁን፣ ራሳችንን እንፍጠር። ለምሳሌ የሰው 24 ሰዓት ይፈልፋል። እውነት ውሃ መውቀጥ አይነት ነገር ነው። በቃ ይሄ ፕሮግራም ማለት መንፈሳዊ ይዘት አለው። ለኔ አትስረቅ ይላል፣ ግን ከዛ አልጸዳንም። አትዋሽ፣ ብድር አያስፈልግም። ለምሳሌ መጽሐፍ ቅዱስ ላይ የሚበደር ሰው የአበዳሪው ባሪያ ነው የሚለው። እኛ ባሪያ ነን እንዴ? ከማንኛውም አካል ከተበድ ባሪያ ነው። ባየ ቁጥር ይበረግጋል። መኪናው የሆነ ነገር ሲበላሽበት ገደል ሲገባ በብድር ገዝቼ ከቤተሰቡ ጋር ስምምነት የለውም። ስለዚህ በላብ በወዛችን ባገኘናት ትንሽ ነገር ሰው መሆን እንችላለንና ሰው እንድንሆን ጥረት እያደረገ ነው። ሰው ሆነን እንድናሳየው የኛም ድጋፍ ያስፈልጋል። እሱ ብቻ አይደለም። አሁን ለምሳሌ እዚህ ቤት እንመጣለን አለ እንዴ፣ በየጎናችን ሰዎች አሉ። መተዋወቅ ይሄ ካምፓስ ውስጥ ትልቅ ካምፓስ ነው ለኔ። የሆነ ህይወትን አንድ እርምጃ እንትን እያልኩበት ነው። እኔ የምሬን ነው የምልህ። እንደዚህ ስራ ውስጥም ገብቼ ተሻለ እንደዚህ አስመዝግቤ ያለው ባልልም መጀመሪያ ለውጥ ነው የሚያስፈልገው። ያን ለውጥ እያገኘሁበት ነው እኔ።
ስለዚህ እዚህ መተዋወቅ ነገ የሆነ ቦታ ስንገናኝ እንዲህ አይነት ቦታ ተገናኝተን አብረን ሰልጥነን ነበር ትልቅ እድል ነውና ይሄን እድል ተጠቅመንበት ስኬት ተሳክቶልን የምንመሰጋገንበት እሱንም አግዘን ደግሞ በየሰፈራችን ቅስቀሳ የምናረግበት ከዚህ ችግር የምንላቀቅበት ጊዜ አሁን ነውና ራሳችንን ፈትሸን ራሳችንን መስለን እንኑር። አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ እናመሰግናለን። አንድ ጊዜ በጭብጨባ ወደ መቀመጫ ወደ መጣበት መልሱልን ማለት ነው። የእውነት ብዙ ሰው የገባውን ሲናገር የረሳነውን እየከለሰልን እኛም ያረዳድ መንገዳችንና ሙዳችን እንዲስተካከል ሴቪንግ ነው፣ ሜሞሪ ነው፣ ወደ ጋላሪ ላኩ ነው። ገብቷችኋል አይደለ? ስለዚህ ሁላችሁም የገባችሁን እንደዚህ ሀሳብ አስተያየት ላይ ስታስቀምጡት አእምሯችሁ ሴቭ ስታደርጉት ብሎም ደግሞ እየኖራችሁ ስታሳዩን እጅግ በጣም ደስ ይላል። ክብር ይስጥልን። ደቂቃው አጠረ እንጂ ስልጠና ነው አይደል? ራሱን ችሎ ስልጠና ነው የሰጠን። ምናልባት በደንብ ጊዜ ቢሰጣችሁ እንደዚህ ብዙ ውስጣቸው ኤነርጂ የሆነ በጣም እምቅ የሆነ ትልልቅ ነገር አለ። ነገር ግን ጊዜውን ስላጠበብኩባችሁ ይቅርታ እየጠየቀው እናንተን ቆይታ ሰዓት እንግዲህ ሰው ምንም እሑድ ቢሆን አሁን ደግሞ የረፍታችን ቀን ነው። አብዛኛው ሰው ቢዚ የሆነ ያለው። ስለዚህ ብዙ ሰው ፕሮግራም ትቶ ቶሎ መለሳለሁ ብሎ ምናምን የመጣም ስለሆነ መቀመጥም በነገራችን ላይ ከማሰልጠን መሰልጠን ይደክማል። ሰልጣኝ ስለነበርኩ 5 ዓመት ሙሉ ቁጭ ብዬ ስለሰለጠንኩ መሰልጠን ከማሰልጠን በላይ አድካሚ ነው። የፍላጎታችሁ የለውጥ መፈለግ አቋማችሁ ጥንካሬያችሁ ነው የሚያሳየው። ስለዚህ ለራሳችሁ ሞራል አንድ ጊዜ ነገር ግን ባካችሁ እየብዙ አዳራሽ እየብዙ ትምህርት ቤት እየብዙ ሜዳ ላይ እየብዙ ሶሻል ሚዲያ እየብዙ ሚኒስትሪ ሚዲያ እየብዙ ቦታ ላይ ሰልጥነን ሞቀን ነበር አውቀዋለሁ ከማለት ይሰውረን። ከዚህ በኋላ እያንዳንዷ የሰለጠናትን በሳምንት ውስጥ ወደ ተግባር እያንዳንዷ የሰለጠናትን በሳምንት ውስጥ ብዙ ሊሻሻሉ የሚገባ ባህሪና ተግባራት ስላሉ ከትንሽ ጀምረን ማሻሻል እንችላለን። ለነበረን ቆይታ እጅግ በጣም እያመሰገንን የተለየ ፍልስፍናና ግኝት ያለው ሰው ሮብ እዚሁ እኔ ቢሮ መጥቼ እያንዳንዱ ለየብቻ በሚስጥር አዲስ ግኝቱንና ፈጠራውን ማማከር ይቻላል። ምንም አይነት ኢሌጋሊቲ የላይሰንስ ይሁን የቦታ ይሁን የመጀመር ይሁን የሞራል ይሁን የፋይናንስ ይሁን ምንም አይነት ነገር ችግር ስለሌለና እኛ ማገዝ ስለምንችል ለነበረን ቆይታ እጅግ በጣም እያመሰገንን ለዚህ ሰዓትና ደቂቃ የፈቀደልንን አምላክ ለአንድ ደቂቃ በየሃይማኖታችሁ ተመስገን እንበለው። ቆም በሉና